ዘራቆ የምጠይቀው ሰው አለ እዚህ። አንደኛው ተስፋዬ ነው። ተስፋዬ ዛሬ ቅድም አንድ ነገር ሲል ዋናው የገቢ ምንጭ ምንድነው ሲባል ዩቲዩብ ነው ያለው። እሱ ፕሮፋይል ላይ ገባው ዩቲዩብ አየውና ዩቲዩቡ ሳማው the last time እንደ ደና ሰው ያየው 20,000 ሰው የዛሬ 3 ዓመት ኦልሞስት አንድ ዓመት የተጠቀመበትም ከዚህ ጋር ማሳየት ከቻልኩ 500 አንዳንዱ 1,000 ነው ምናምን በዛ መቼም ብዙ ገንዘብ ላይክ ኑሮን ማስተዳደር የሚቻል ገንዘብ እንደማይችል እርግጠኛ ነኝ። እና ዋናው ትክክለኛ የገቢ ምንጩ ቢነግረን because ፌር እንዲሆን ማለት because ዩቲዩብ ከሆነ ዩቲዩብ ኦልሞስት አንድ ዓመት ሙሉ ኦን ኤንድ ኦፍ ነው። በአንድ ዓመት አሁን ለምሳሌ ላስት መንዝ 3 ነው የሰራው። ከ3 ውስጥ አሁን ለምሳሌ አንደኛው 500 ቪው ነች ያለችው፣ አንደኛው 40 ቪው ነች ያለችው። ሚሊየንም ደግሞ ከዚህ በፊት አይቶ ታውቅም ቻናል ውስጥ ነው የጨረሰው። እና ከየት ነው ሚሊየን ቪው ያመጣው እና ከየትስ ነው ገንዘብ እየተተዳደርክ ያለው? እና እሱን ብትነግረን because ይሄ ሞር ይሄ ሰባዊ ነገር ላይ እየሰራ ስለሆነ ለሌሎችም ስትረዳ የራስ ገንዘብ አትሊስት መሆን እንዳለበት ብዬ ነው የማስበው። ሌላው ሚኪ ከዚህ በፊት ሲያወራቸው የነበሩ ነገሮች አሉ። ጥያቄ አለ። ባለፈው ሲናገር የነበረው እያስተዋወቅኩ ነው የነበረው እንጂ ምንም ነገር ላይ ተሳትፌ አላውቅም ነው ያለውና በድምጽ ቅጅ ግን እሱ የተያዘው ግን መሳተፍ ብቻ ሳይሆን ሲያስተባብር እንደነበረ አይተናል። እና ለዛ ነገር ይቅርታ ትላለህ ወይ? because እነዛ ሰዎች አንደኛዋን አነጋግራት ነበር ከባሏ ጋር ስራ አቁመው ምናምን ዛሬ ኦልሞስት ከቤት ሊወጡ ነው ያሉት። እና ለዛ ላረከው ነገር ይቅርታ ትላለህ ወይ ማህበረሰቡ? because ያረከው እንትን ብቻ ሳይሆን ማስተዋወቅ ብቻ ሳይሆን ያረከው ስታስተባብር ነበር ውስጥ የነበረው በድምጽ ቅጅ እንደሰማ። እና ብቻ ሌላም ጥያቄ አለኝ ለዛሬው እሱ መልስ አልመልስም ስላለ እዛ ጉዳይ ላይ ልተወል ማለት ነው። ቴንኪው። ዋናው ግን ተስፋ ያደርገኝ ነው። ዋናው የስራ ምንጩን ቢነገር ኤግዛክትሊ ምን እንደሆነ። ቴንኪው ዘራቀብ ወንድሜ ለጠየቀው ጥያቄ። አንተ እንግዲህ ፕሮፋይል ላይ ገብተህ ያየኸው ጀጎል የሚለውን 38,000 ያለውን አዲሱን ቻናሌ ነው። ከ9 በላይ ቻናሎች አሉኝ። ታቦር ቲዩብ የሚለውን ገብተህ ብታይ በሚሊዮኖች ያልኩ እሱ ላይ ነው። በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ። ኤሊያና ፊልም ኢንተርቴንመንት ደግሞ ፊልሞችን እየገዛ አሁንም እየለቀቀላችሁ ያላለ ገብታችሁ እሱን የሚው። ከዛ ውጭ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺህ ሰው ያሳያል ወንድሜ ዘራ ያዕቆብ። ሶ ዞሮ ትልቁ ላይ ታደርገኛል ሰው እንዲያየው ነው ሰው እንዲያየው ባክ ኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሁሉ ጊዜ መከበር ስላለበት የአድማጫችንን ጥያቄ እስኪ እና ወደ አንተ መጣ ተስፋ በቂ ደቂቃ አስጣሉ። ችግር የለም አታስብ። እስኪ ምንድነው የምታሳየው? ሚዩት ነው እያወራህ ከሆንክ ዩቲዩብ ነው አሁን ሲናገሩ የነበረው ዩቲዩብ ማለት 268,000 ያለው ዩቲዩብ ነው። የዛሬ 1 ወር በፊት 1,002 ቪው አይቶታል። 16,000 ቪው ሌላ 1 ወር በፊት 4 ወር በፊት ሌላኛው 4 ወር በፊት ሌላኛው 1,900 600 ምናምን ቪው ነው ያለው። እና ቤት ኑሮ የሚያስኖር ቪወር አይደሉም ያሉት። እና ኮንሲስታንትሊም አይደለም በወራ 3 2 ነች የሚያረጋት እሷም 600 ቪወር እና 1,000 ቪወር ነች። በዛ ማህበረሰብን በጣም ህዝብ ወረበር ህዝብ እንትኑን ሊያስተዳድር ቤተሰቡን ሊያስተዳድራችሁ በዛ እና ትክክለኛው የገቡ ምንጭ ነው ያሉት። በዛ ጥያቄ ገብቶኛል። ተስፍሽ ደቂቃ አንተ መልስ። ኦኬ እንግዲህ ወንድማችን ዘራ ያዕቆብ የጠየቀው በነገራችን ላይ እዚህ የተገናኘ ነው ብር ተበላብን የሚሉ ሰዎች ብታደርጉልን ብር ተበላን ወይም ተስፋ ይበልቶናል የሚል ጉዳይ ነው። ከዛ ውጪ አካውንቴ ቼክ መደረግ አለበት። እኔ ሚሊዮነር አይደለሁኝም። አክት ማደርግ ሰው አይደለሁም። በህዝቦች ብር ሰብስቤ ያለውን ነገር ምዘርፍ ሰው አይደለሁም። ራሴን ችዬ የምኖርበት የራሴን ነገር ግን አደርጋለሁ እንዳለው እሱን ደግሞ ብትተነትንላቸው ጥሩ ነው። ዞሮ ዞሮ ይህንን የማስረዳት ኃላፊነትም የለብኝም። በተስፋዬ ብር ልኬ ተጭበርብር ያለው የሚል ሰው ከመጣ ብቻ ነው መመለስ ዛሬ ፕሮግራም አድርጌ የመጣው። የራሴን ህይወት ተሸክሜም ልኑር። አንድ ዳቦን በልቼ እኔ ህዝብ ላይ አላቀራራሁም ወይም ደግሞ አክት አላደረግኩም። ከብሬ ካለሁበት ዝቅ ያልኩበት ሁኔታ እንጂ ያለው ከነበረኝ ነገር ላይ ዝቅ ያልኩበት እንጂ ከብሬ ወይም ደግሞ ያለ ነገር አይደለም። እንደዛ አይነት ነበር ተጨባጭ አካውንት ላይ ይሄ ያለ ብዙ ሚሊዮን ብር አግኝታል የሚል ካለ ደግሞ ያው በህግ መጠየቅ ነው። አካውንቴ ላይም ደግሞ ያንን ነገር በምጠይቅበት ሰዓት እመልሳለሁና እውነታው ይሄ ነው። ከዛ ውጪ በብዙ ቢዝነሶች መስራት ሰርቫይቭ ማድረግ የምችልበት ወይ እንጂ ኦልሬዲ ጠብቄ የምኖር ሰው አይደለም። የራሴ ታለንትም ብቃትም ስላለኝ ይሄ ነው ያለው እውነት። ፍቄ የቅድሙ ልጅ ገንዘቡን ያስገባሁት ለፍቄ ነው ይላል። ድጋሚ ላሰማ ላም እዚህ ላይ መጨመር ፈልገው ሶሪ እየሰማች ነው። ያስገባሁት ብሩን ለፍቄ ነው። ተስፋዬም ግን እዛ ስለነበረ እያሰባሰቡ ስለነበረ ለዛ ነው እሱ ስም የጠራሁት። የገባው በፍቄ ላም እዚህ ላይ መጨመር ፈልገው እህቴም አግዛ ነበረ። እሷ ስንት ነው 700 ምናምን ነው ሪሲቱ ባኪ እየተጠበቁ ነው። እና
እሱንም ጥያቄ ውስጥ መከት ይፈልጋል። እዚህ ለምን አይገባም ልጁ ታዲያ? በቲክቶክ አካውንት ካለ በቲክቶክ ላይ እየተከታተልኳችሁ ነው እያለ ስለሆነ የቲክቶክ አካውንት በደንብ አለው ልጁ ካለው ደግሞ ይግባና ብራዘር ግባና ይሄ ነው ብለህ ተናገር። ቴንክ ዩ አማን። እሺ የምጠይቀው ጥያቄ አለ አማን፣ እዚህ ውስጥ ካሉት የምጠይቀው ጥያቄ። ቴንክ ዩ ቴዲሽ አመሰግናለሁ። ያው ለሙባረክ እና ለሚኪ ነው የምጠይቀው ጥያቄ። ሌሎቹ የሚመለከታቸው የሉም። ጥያቄውን አንሳው ካላችሁኝ አነሳለሁ። እንዳስተያየት መጀመሪያ ስህተት ከሆነ ትተውታላችሁ። እንዳስተያየት የሀብት ምንጭ ተብሎ የሚጠየቀው ነገር እሱ ትክክል አይደለም። ራሱን የቻለ መርማሪ አካል አለበት። ማጣራት ያለበት አካል ያጣራል። ከሳሽ ከመጣ በተከሰሱበት መረጃና ማስረጃ ይዘው ይምጡ ከሳሾች እሱን ጠይቁ። ሚኪ ለአንተ የምጠይቅ ጥያቄ ምናልባት አንተ መልእክተኛ ነህ እንደሰማሁት ሰዎች ሚኪ እንደገባኝ ያው መልእክተኛ ነህ መሰለኝ። ሰዎች እርዳታ ሲረዱ በአንተ በኩል ይተላለፋል። ምናልባት በስህተትም ይሁን በመርሳት በማወቅም ይሁን ባለማወቅ ሰዎች አድርስ ያሉህን ሳንቲም ተቆርጦ ሽራፊ ነገር እኔ ጋር ቀርቷል ብለህ ታስባለህ ወይስ በትክክል የተፈለገበት ቦታ አድርሻለሁ ብለህ ትላለህ? ሙባረክ ደግሞ ያው በኋላ ትመልሳለህ። ሚኪ ሙባረክ ደግሞ ቅድም የሆነ ነገር ሰው ሳይታመም ታመም ያለው አይልም ምናምን ብለሃል። በኢትዮጵያ የኛ የኢትዮጵያኖች ጉድ ያልሰማነው ያልተፈጠረ ያልተወራ ያልተሰራ ነገር የለም። ባል ሚስቱን እያገተ እየሰማን ነው። ታግቻለሁ ብሎ ልጅና ሚስቱን ታግቻለሁ ብሎ ብርም የሚያስልክ ሰው አለ እየተባለ እየሰማን ነው። ይሄ ባለበት ሀገር እንደዛ ማለት የለብም። ሳልታመም ሙባረክ የታከምክበትን ሙሉ ዶክሜንት ታቀርባለህ ወይ? የኢትዮጵያን ሕዝብ አሳዝነዋል። መርዳት የቻለ ረድቶሃልና ያ ነገር በኋላ ላይ እንደዛ አይነት ነገር ሲመጣ በጣም አዝነውብሃል። ዶክሜንትን ታቀርባለህ ወይ? ማቅረብ ትችላለህ ወይ? ሌላኛው ሳውዲ በነበረችው ልጅ ጉዳይ ምናልባት በሰዓቱ እኔ ቤት ይሁን እዚህ ቤት ይሁን ምናምን እያሉ ሲጣሉ ሁሉ የነበሩ ሰዎች አሉ። ጉዳዩን እኔ ካልያዝኩት እኔ ካልመራሁት እያሉ ብዙ ጭቅጭቅ፣ ጸብ ሁሉ የደረሱ አካሎች ነበሩና ያ ጉዳይ ምን ደረሰ? ዛሬ ላይ ጸጥ ያሉት ለምን ነው? መነሳት የለበትም ወይ? ይሄንን ጥያቄ ያው ሰምተው መልስ ሊሰጡ ከመጡ እጠብቃለሁኝ። ከስር ሁኜ አደምጣለሁኝ። ቴንክ ዩ አማን። እሺ ሚክሻ። እሺ ቴዲ በድጋሚ አመሰግናለሁ። አማን ለጠየቀኝ ጥያቄ በተገቢው መንገድና በመረጃ ሰዎቹን በቪዲዮ በመቅረጽ እንዲሁም ስልካቸውን በማስቀመጥ በተገቢው መንገድ አንድ ብርም ሳይቆራረጥ አድርሻለሁ። ይህንንም ደግሞ የኢትዮጵያ ሕዝብ ያውቃል። እዚህም ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሙባረክ ምንም አይነት ችግር የለውም። አቀርባለሁ። ትንሽ ዱባይ ስላለው ወደ ካይሮ መሄድ ያስፈልገኛል። ዶክመንቴን ይዤ ወደ ዱባይ አልመጣሁም። ሙፍሰነት ሳደርግ አጋጣሚ ነው መጥቼ እዚህ የቀረሁት። ወደ ካይሮ ስመለስ ሁሉንም ዶክመንት አገኝ፣ የተከምኩበትም ሪፈሬን ሁሉ ነገር ላቀርብ ይችላል። እንግዲህ አድማጭ ተመልካቾች ከኛ በላይ እውቀት ያላችሁ ከኛ በላይ ነገሮችን የምታመዛዝኑ ናችሁ። የሚመለሱ ጥያቄዎችን ሰምታችሁ እንግዲህ ፍርድ እናንተ ነው። ምንም ማድረግ አንችልም። እኛ ጥያቄ እናቀርባለን፣ የሚመልሱትን እንሰማለን። ለእናንተ ነው የምናደርሰው። እናንተ የምትፈርዱትን ትፈርዳላችሁ። እሺ አዲስ የገባ ሰው አለ? ሄን ጤና ይስጥልኝ። ሄዶ ሰላም ብያለሁ ሁላችሁ ነው። የመጀመሪያው ጥያቄ ለመማር ነው። በቀበሮ ሜዳ ዙሪያ በተነሳው እንትን ላይ ካልዘነጋችሁት የዛሬ ዓመት ከዛው ከመጠለያው ጭምር ነው ልጅቷን ሲጠይቋት የነበረው። የተሰበሰበው ብር አልደረሰንም። ዛሬ እሷ ጭራሽ በዛ እንትን ላይ አልተሳተፍኩም አይነት የሚል ነገር ነው ያነሳችሁ። ቪዲዮዎቹ ማውጣት ይቻላል። የዛሬ ዓመት ነበር የነበረው። ያንን ድጋሚ ብትጠይቋት ደስ ይለኛል። ሌላው በምንድን ነው በኮይን ዙሪያ በጊፍት ኮይን ዙሪያ ሙሌ ቢገባ ደስ ይለኝ ነበረ። በጎፋ ጉዳይ እሱ ቤት ነው የተሰበሰበው። ሌላ ደግሞ ያበቀለሽ ልጅ ነፍሷን ይማር ተይፈን በእሷ ስም አንድ መጋቢ ነኝ ምናምን ብሎ የሚንቀሳቀሳለ በእሱ ቤት ነው የተሰበሰበው። ሆስት ሆነው ሲሰሩ የሚያገኙትን ገንዘብ እናውቀዋለን። ላይ ቀላል ገንዘብ አይደለም። 1 ሚሊዮን ኮይን ማለት ወደ 5000 ምናምን አካባቢ ዶላር የሚደርስ ነገር።
ያ ነገር ብትጠይቋቸው ደስ ይለኛል። ሌላው እንደው ፓሽኔ ነው ምናምን ነው እያሉ ይስሩት፣ ደስ ይለናል እኮ ግን ጥርት ያለ ነገር ከተጠያቂነት የሚያድን ስራ ቢሰሩ እሰየው። ያለንበት ሀገር $2 ቫልዩ ያለበት ሀገር ነው ያለነው። ጊፍተሮቹም እንደው ልብ ይስጣችሁ ነው የምለው። ይሄንን ነገር እያያችሁ በምታደርጉ ሰዎች ልቦና ይስጣችሁ ነው የምለው። ይሄ ነው እኔ ልከታ። እሺ ነው። እሺ መማር እየሰማሽ ነው። እናንተ የሚመለከት ጥያቄ ካለ መጨረሻ ላይ አስፈላጊ የሆኑ ሰዎችን እያስቀረን ሌሎች ላይ የሚነሳ ጥያቄ ካለ ወደዛ እንመጣለን። መማር ካለ ትመጣለች። ቴዲ አንዴ እኔ ላይ ጥያቄ ካለ ልተኛ፣ ሙሉ በሙሉ ልተኛ ነው ማለት ጥያቄ ከሌለ ግን ለፍራው ልትቻ ጥያቄ ነበረኝ መጠየቅ እችላለሁ። ያው ዮኒም ስላለ አብሶሉትሊ መጠየቅ እችላለሁ። እነሱ ይመልሱና አለኝ የምትለው ጥያቄ አቅርበህ ትሄዳለህ። እንግዲህ አድማጭ ተመልካች ይፈርዳል። እዚህ ጋር ምንም ይሄ ቀለም መቀባባት ምናምን የሚባል ነገር የለም። እዚህ ተነክቷል፣ ከተነካ መጨረስ አለበት። ስለዚህ ህዝብ ማወቅ አለበት፣ እያንዳንዱ ነገር እያዩ ስለሆነ ማለት ነው። ህዝብ ለሚኪን የተነሳው ጥያቄ ለሚኪና ለማን ነው? ለመማር ኦኬ፣ ለመማር ነው ሄኖክ ያነሳው። እሺ ናዲ እግዚአብሔር ይመስገን። እሺ ጥያቄ ይሰማል ይሰማል። አይ ቲንክ ድምፅሽ አይሰማቸው መሰለኝ። ድምፅሽ ሚውተሽ ይሻላል። ማነው እያወራ ያለው? ቲና ናት ወይስ ለእኛ ነው የሚሰማን? ለእኛ ልክ እንደ ተሙን የሆነባት የተሙን አይተዋል። ለእኛ ይሰማናል፣ ለእነሱ አይሰማቸውም። ታች ላሉት አይሰማም። ቆይ አንዴ ላስረዳሽ። ናዲ እንትን እቺ ጋ አንቺ ጋ ያለችው ሚዩት እንትን ካንስል ተደርጋለች ካየችው እሷን አስተካኪያት። ሚውቷን አይተሻታል? ለእኛ ይሰማናል። እዚህ ላይ ላለ ነው። ታች ላሉት አይሰማም። ለታች አይሰማምና ለእኛ ይሰማል። አድማጭ ተመልካች መስማት አለበት። ወይም ወረጅና ድጋሚ ላኪልን፣ ችግር የለውም። እስከዛ ወደ ቲና እንሂድ። ቲና እሺ፣ የአንቺስ ጥያቄ ምንድን ነው? በመጀመሪያ እኔ ቴስንም ሁላችሁንም የኢትዮጵያ ሕዝብ ለማሳነሳችሁ ጥያቄ አንድ ሰው ለምሳሌ ማንም ሰው ታችሁ ፐብሊክ ላይ ከተናገራችሁ ያያችሁ ጥያቄ ያቀርባል። ለምን ጠየቀኝ አይባልም። ለምሳሌ ሚኪ አንደርስታንድ አድርጎታል። ይህን ባለማወቅ ያደረግኩት ነው ብሏል። ለምሳሌ እኔ ተነስቼ እዚህ ጋር ፎቅ እየሰራው ነው እንደዚህ ያደረግኩኝ ነው ኑሮ ይሄ ነው ምናምን ብዬ ከተናገርኩኝ የ20 ሚሊዮን ብር መኪና አምጥቻለሁ ካልኩኝ ማንም ሰው ላይ ቤዚክ የሆነ ጥያቄ ሊፈጠር ይችላል እና ለምን ተጠየቀ ሊባል አይችልም። አይደለም እንደዚህ ተብሎ ፐብሊክ ላይ እንኳን ዩዘር ኔም እና ፓስወርድ ክሬት አድርገሽ ቲክቶክ ላይ ስትገቢ ሰው ይጠይቅሻል እና እሱን እንደንትን ባናየው እያየን እየሰማን ካለው ወይም እያዩት እየሰሙት ካሉት እየጠየቁ ስለሆነ ማለት ነው። በተረፈ ግን ፐርሰናል አታክ ምናምን ሲሆን በተቻለ መጠን እያስቆምን ስለሆነ ከዛ አውድ ብታዩት። እሺ ቲና የአንቺ ጥያቄ ስ በመጀመሪያ ሁለት ነገር ነው ይዤ የመጣው ከፈቀዳችሁልኝ ማለት ነው። እኔና ሚኪ ብዙ ነገር እንደተዳረስን ሁላችሁም ታውቃላችሁ። እርዳታ አንዳንዴ እርዳታ ሲረዳ በሰው አካውንቱ በራሱ አካውንት ቢሆን ምን ትላላችሁ ነው። ሲቀጥል ደግሞ የኢትዮጵያ ሕዝብ ለሚረዳው በኮልኮሌ ነገር ወይንም አዳማጭ ስላለ በሶፋ በቴሌቪዥን ሰው እንዴት ተለክቶ የተሰበሰበለት ገንዘብ ይከለከላል ነው። ሁለተኛ እዚህ ጋር ቴስ እኔ ወደዳችሁም ጠላችሁም ራሴን ከማጥፋት ያዳነኝ ወንድሜ ነው። ሁላችሁም ታውቃላችሁ፣ እኔውንም ታውቃላችሁ። ዳይፐር አድርጌ ሽንቴን ዳቦዬ ላይ አድርጌ ወይም ደግሞ እዚሁ ቁጭ ብዬ 7000 ሰው ባለበት ላይቭ ላይ ሽንቴን ሸንቻለሁ። ሽንቴን ሸንቼ ደም እየፈሰሰኝ ያሳየኋችሁ። እኔ የጮኩት ዛሬ አይደለም። እኔ የጮኩት ሚኪ ይሳሳታል ላይሳሳትም ማን በላው አልበላው አይደለም። ሁላችሁም ትልልቅ ልጆች ናችሁ፣ ትልልቅ ሰዎች ናችሁ። በተለይ እርዳታ እንደዚህ ባልተጧጧፈበት ሰዓት ነው ስረዳ የነበረው። ስረዳ 2 ቀን የተረዳሁት። 2 ቀን ስትረዳ ጊፍት የሚባል ነገር አለ። እኔ ያኔ ምንም አላውቅም ስለ ቲክታክ። ጊፍቱ የት ሄደ ስረጋጋ ነው መጠየቅ የቻልኩት። ጊፍትን በደንብ ያወቅኩት ጊፍቱን እንዴት መቀየር እንዳለብኝ ጉችን ስጠይቃት ነው። ቴስ
በዚህ አጋጣሚ ሳላመሰግንህ እንደማላልፍ ታውቀዋለህ። ይሳካልኝ አይሳካልኝ ያለውን ጉዳይ እቀጥልበታለሁ። ከኢትዮጵያ በመጣ ሰዓት 1500 ዩሮ በማን የሰጠኸኝ? በዘቢባ ባል ጊፍት ሰጠኸኛል። ያ ማለት ደግሞ ጊፍትህን ያንተንም የኔም ብቻ ሳይሆን አንድ ሰው ሲሰራ መመስገንም ያለበትን ይመሰገናል አይደለም? ያ ማለት ደግሞ በአካል ባታገኘኝም እግዚአብሔር አምላክ ይስጥህ፣ ሳላመሰግንህ አላልፍም። ነገሮች እንዳይሳኩ የተደረገበት ምክንያት እኔ ተናጋሪ ስለተባልኩ ነው፣ ክብሬን ስለጠበቅኩ ነው። እግዚአብሔር ያኖራል። እንባዬን ያፈሰስኩት ሳቄን የተቀማሁት ህዝብ ፊት ነው። እግዚአብሔር ደግሞ ፈራጅ ስለሆነ እስቲል ነው እኔ በህይወት አለሁ። ተስፍሽ ዛሃረሩንም አውርቼህ ነበረ። የሐኪም ማስረጃዋን ታምጣ ተባለ። የሐኪም ማስረጃ ውሸቷን ነው፣ ውሃ በጉልኮስ አድርጋ ነው አላችሁ አይደል? ነሚኪ ሶፋና ቴሌቪዥን አላት አላችሁ። ያ ብር ተሰብስቦ ግን አየር ላይ ነው የቀረው። እናንተ ሁላችሁም ባላችሁበት ሲሰበሰብ 180 ሺህ ብር ብቻ እንዳልተሰበሰበ ልብ ያውቀዋል። ሲቀጥል ደግሞ ምንድን ነው ያልከኝ? እኔ ያለውን ብር ድጋሚ ይዤልሽ የምመጣው ከ3 ቀን በኋላ ነው ጠርቀም ብሎ እንዲመጣልሽ ብዬ ነው አልከኝ። ዛሬ ስለተረጋጋሁ ነው የማወራው ሚኪ። እኔ ባንተ ቂም ይዤ አይደለም፣ ቂም ይዤ ሳይሆን እግዚአብሔርም እንዲረዳን እኔ ትክክለኛ ሕክምናዬንም እንዳላደርግ በድጋሚ ስለተጎዳሁበት ነው። 1,020,000 ብር አካውንቴ ላይ ቴክስ አስገብቶልኛል። ሲያስገባ ደረሰኝ እያደረግን ነው ያለውን እያጠራቀመ አንተ ያወራኸው ነገር ወይንም ደግሞ የተነጋገራችሁበት ነገር እንዳይስተካከል ሀቢባ ጋር የተደረገው ነገር ታውቃለህ። በህዝብ ፊት ነው የተናገርኩት። እኔ ተሸማቅቄ ነው የምኖር የነበረው። ቀና ማለት እግዚአብሔር ይመስገን። ጥያቄ አድርጊውና ሰዓት ለመቆጠብ ያህል ጥያቄው ስታሰባስቡ በአንድ ሰው ከተሰበሰበ በኋላ ሶፋ አላት ተብሎ መከልከል ነበረበት ወይ ነው ቴዲዬ? አንድ እሱ ጥያቄ ለማን ነው? ለሚኪ ነው? ለሚኪ። እሺ። ሁለተኛ ደግሞ ጥያቄ የምጠይቀው ለሚኪ ብዙ ጊፍት ነው የነበረ። አንበሳ ሲባል ጀግና ጎበዝ እንደማለት ነበር ይመስለኝ። ሁላችሁም የምታውቁት ነገር ስለነበር እና እመቤቴ ምስክሬ ነች። ያው ሰማዕቱ ፊት ማለት የሀገር አንበሳ ነው። ማፊ ቁርጥም አንድ ቀን ያው እንግዲህ እሱም ያውቀዋል። እንዲህ መቆም ስለማልችል ጠረጴዛ ላይ ሆዴን አድርጌ ነው አንበሳ ሲባል ጀግና የሚሉኝ ነበር ይመስለኝ። ያ ጊፍትስ የት ሰመጠ? የት ሄደ? እውነት እኔ ሳልታመም ስለቀረሁኝ በሶፋ ምክንያት ያ ገንዘብ አየር ላይ መቅረት ነበረበት ወይ ነው ሚኪ? ይሄን ከነገርከኝ ምናልባት እድል ቀንቶኛ ነገር ቢኖር ዛሬ ሕክምናዬን አቋርጬ ሁሌ አንተን እየወቀስኩ አልቀርም። እሺ፣ ወደ ሚኪ መልስ እንሂድ። ሚክሻ በተነሳው ጉዳይ ላይ ምን ትላለህ? ቴዲ በጣም አመሰግናለሁ። የእሷ ጉዳይ ከዚህም በፊት እንደዚሁ ዮኒም ቤት መጥቶ ነበረ። በተለያዩ እነ ይሁዳ ቤት ብዙ ቦታ ቀርባ ለማስረዳት ሞክሬያለሁ። ሀቢባን ቤት ብዙ በተጠራውበት ቦታ ሁላ የእሷን ጉዳይ አስረድቻለሁ። እና የእሷ እርዳታ ወደኋላ 3 ዓመት ተጉዘን ነው እንግዲህ የምንሄደው ወደኋላ 3 ዓመት። እና የሚገርም ነገር እኔ ላይቭ ላይ ሆኜ አንድ ናርዲ የምትባል ልጅ ትጣራኛለች በእሷ ጉዳይ ላይቭ ላይ እያለቀሰቻለች የተቸገረች እባክህ ድረስላት ሚኪ ስትለኝ እኔ አጋጣሚ ጂም ነበርኩ ሄጄ ሳያት እያለቀሰች ነው። ገባውና አይዞሽ እህቴ እኔ ያለሁልሽ እናስተባብራለን ምናምን አልኳትና ቀጥታ ሄጄ ለማፊ ነገርኩት። እሁድ እየዞርን የምንሰራት እርዳታ ነበረች። እሱ እሁድ እረፍት ነው። ከዛ እየዞርን እንሰጣለን። ከዛ ቲና ገባችና እዛ ጋራ ማፊንም ነግሬው ስለነበረ ገባች፣ ተሰበሰበላት በማፊ ቤት ማለት ነው። እኔ ገስት ገብቼ ማፊ ነው እሷን ገስት ያስገባት። ከዛ በኋላ 80 ሺህ ብር እኛ እዛው ባሉት ሰበሰብንላት። ፍራኦል መጥቶ ደግሞ 100 ሺህ ብር ሰጣት። በጥቅሉ ስንት ሆነ? 180 ሺህ ብር። ያ 180 ሺህ ብር እኔና ማፊ የምንጠየቅበት ኬዝ ነው። ከዛ ያችን 180 ሺህ ብር የራሳችንን ወስጄ እኔ ሰፈሬ ጀሞ ነው። ከጀሞ ወደዛ በጣም ብዙ ርቀት በዚህ ጉዳይ ነዳጅ ሞልቼ እለታለሁ። ፍራኦል ካለ መጥቶ መናገር ይችላል። ነዳጅ የሞላልኝ የለም። እዛ በጣም ሩቅ ነው። ብቻ ወደ ለገጣፎ መቅረቢያው ጋር ነው ሰፈሯ። የካባዱ ነው ሰፈሯ። እዛ ርቀት ድረስ ሄጄ ልሰጣት በሯ ስደርስ አንድ አሁንም በአካል አግኝቻታለሁ በቅርብ እኔን እዚህ ውስጥ ከተሽ ብያ በር ላይ ጠብቃ እቺ ሴትዮ በብዙ እርዳታ ድርጅቶች የተረዳች ናት። በእርዳታ ደረጃ ኤክስፒሪየንስ ያላት ናት። ሁሌ ታመምኩ ነው የምትለው። ሚኪ እንዴት ለተለየ ሰው አትረዱም ብላ በር ላይ ያዘችኝ። ምስክር እቺም ሴትዮ አለች በህይወት እርዳታ መጀመሪያም እሷ ጋር ኢንቫይት ያደረገችኝ ሴትዮ ከእሷ ጋር ነው ልንሰጣት ገንዘቡን ይሄድ ነው ምስክር እንድትሆን እንዲሁም የቪዲዮ ምስክር ለማድረግ እና
የሆነው ይሁን በሯ ላይ የመጣውን ገንዘብ አልመልስባትም፣ ግን መንገድ ያለብኝን ነግሬ እወጣለሁ ብዬ ያቺን 180 ሺህ ብር ይዤ ገባውና በቪዲዮ ማስረጃ አለ። ያቺን ገንዘብ ሰጠዋት። ስሰጣት ቤቱ ያው ብዙ ሰዎች ሰፖርት ያደርጓታል። ጥሩ አይነት ቦታ ነው ቤቱ እና እኔ ደግሞ ከሷ በፊት ስረዳቸው የነበሩ ሰዎች መንገድ ላይ የወደቁ ጎዳና ያሉ ምናምን በቃ የሚያስጠላ ሁኔታ ላይ ያሉ ናቸውና ያን ሳየው ትንሽ ግር አለኝና ሴትዮዋ ካለችኝ ጋር ተደባልቆብኝ ቲናንም አንዳንድ ነገሮች የማላስታውሳቸውን ነገሮች ያልኳት ይመስለኛል። በቃ ከዚህ በኋላ ይበቃሻል እርዳታ፣ ከዚህ በኋላ ስሪ ሞክሪ። ምክንያቱም እዛ ጋር የተነገረኝ ነገርና ምናምን የሆነ ያየሁት ነገር ክላሽ አደረገብኝ። ከዛ በኋላ እኔ ሳልነግረው ለፍራኦል የእሷ መረጃ ደርሶታል ኤቭሪቲንግ። እንዴት ነው ሲለኝ እዚህ ጋር ያለሁት እኔ ስለሆንኩኝ ቤቷ ሄጃለሁ፣ ብሯንም ሰጥቻለሁ፣ ግን ያለው ነገር ይሄ ነው ብዬ ሶፋ አላት፣ ቆንጆ ቤት ነው ምናምን የሚያምር ቤት ውስጥ ነው የምትኖረው፣ አንዳንድ መድኃኒቶች አሳይታኛለች፣ ይሄ ነው ስለው እሺ ብሎ እሷን ወስደው እኛ ማፊ ጋር ከረዳናት በኋላ ወስደው ራሳቸው ጋር እነ ፍራኦል ወስደው ብዙ ፕሮሚስ አድርገውላታል። ለልጇ ቃል ገብተዋል። ለምን አድርገው ያን ሁሉ እኛ አናውቅም። እኔና ማፊ የምናውቀው ታሪክ የለም። እኔ ገንዘቡን 180 ሺህ ብር በስሟ የተሰበሰበውን 80 ሺህ ብር ከህዝብ የሰበሰብነውን ማፊ ሪሲትም አለው 100 ሺህ ብር ደግሞ ፍራኦል ኢቴቻ የሰጠውን ወስጄ 150 ሺህ ብር ስለመስጠቴ ቪዲዮም አለ ማስረጃም አለ። ከዛ ጨረስኩኝ። ፍራኦልን ምናምን የሆነ መናገር ስትጀምር ፍራኦል ሂድና ብሩን ተቀብለ አምጣ አልነበርክም? የእንትኑ ጊዜ ላስታውስ እዚህ ጋር የኔ ጥያቄ ማንም ሰው ቢሆን አልነበርክም? የእርዳታው ጊዜ ማፊ ጋር አንድ ቀናት ማንም ቢሆን ሊፈጠርበት የሚችለውን ጥያቄ አንድ ላንሳው። አሁን እናንተ እርዳታ የምትሰበስቡ ሰዎች ለምሳሌ ትላንት ትሰበስቡ ከነበረው የተሻለ አለባበስ የተሻለ መኪና እየነዳችሁ ነው ብሎ ሲጠይቋችሁ ፐርሰናል ላይፋችን ነው እንደዚህ አይነት ጥያቄ ለምን ይጠይቃል አለች ቅድም ራሷ አንዷ። አሁን ኦኬ ለእናንተ ፐርሰናል ላይፍ ከሆነ እናንተ በራሳችሁ የምታጌጡት የምታደርጉት ነገር ለእናንተ የራሳችሁ ከራሳችሁ ኪሳችሁ ከሆነ በተደጋጋሚ እንደምትሉት እሷን ለመርዳት ቤቷ ውስጥ ያለውን ሶፋ ለምን አያችሁ? በስሟ የተሰበሰበው ገንዘብ ለእሷ እስከሆነ ድረስ ቤቷ ውስጥ ፍሪጅ ይኑር ሶፋ ይኑር የቤቷን አቀማመጥ የቤቷን ሁኔታ አይታችሁ ለምን ትረዳላችሁ? ቴዲ አመሰግናለሁ። ያው አሁን ነፍራው ለዛ ጊዜ ሲያደርጉት የነበረው ፊዚካሊ እኔ እንዳይ ነው የሚልኩኝ እና ፊዚካሊ ያየሁትን ነገር ነው የተናገርኩት እዛ ጋራ። ያ ደግሞ እሷ ላይ ትልቅ ኢፌክት ፈጥሮባታል። በተደጋጋሚ 3 ቤቶች ላይ ይቅርታ ጠይቂያታለሁ በዚህ ጉዳይ። ምክንያቱም እኔ ጉዳዩ ይህን ከዛ በኋላ የተሰበሰበላትን ገንዘብ ያስቀርባታል ብዬ አላሰብኩም ነበረ፣ ግን አስቀርቶባታል። ይሄ ደግሞ የሆነ እሷ ላይ እጢ እንደመሆን ነው፣ በእኔ አማርኛ እጢ ማለት ነው እና እጢ ሆኝባታለሁ። ያ ደግሞ ገብቶኝ 3 ቤቶች ላይ ገዝት ላይ ገብቼ ይቅርታ ጠይቂያታለሁ። በቃ ልክ ነሽ ይቅርታ፣ በቃ በዚህ ጉዳይ ይቅርታ ብያት ይቅርታ ተቀብላ፣ ግን መልሶ ይመዘምዛታል መሰለኝ ሁናቴ በየቦታው ነው። አሁን ይኸውልህ 3 ዓመት ሆኖታል እርዳታው። 3 ዓመት ሙሉ ትሰድበኛለች። ቤቷን ከፍታ በየገስቱ በየኮሜንቱ በየሁኔታው ትሰድበኛለች። ያጠፋው ጥፋት በእሷ ጭንቅላት እዚህ ድረስ ወደዚህ ከፍታም ሊኖረው ይችላል። እንደ ሚዛኗ ነው እሱ። እኔ የወጋ ቢረሳ የተወጋ ይረሳም ነው ጨዋታው እና እስካሁንም ድረስ እየሰደበችኝ ነው። ለዚህ በተደጋጋሚ 3 ይቅርታ ጠይቂያታለሁ ለተፈጠረው ነገር። በእሷ የተሰበሰበችውን ገንዘብ ጨምርበት አባቴ ያስማማቸዋል። 3 አንበሳ አውርድላት ትስማማላችሁ። 3 አንበሳ አውርድ አለበለዚያ አትስማሙ። እና እውነት ለመናገር እሷ እውነት አለ ቤቷ ድረስ አሳይተ መንሳት ለምሳሌ የሆነ በግ ወይ መጣልኝ ብለህ ለሆነ ሰው በግ ይዘህ ሄደህ ድስት ውስጥ የሆነ ስጋ ወጥ ስላየ ትንሽ የስጋ ወጥ ስላየ አይ በጉላንታ አይገባም አሳይተ እንደመንሳት ማለት ነው። አሳይቻለሁ። እሷትም ቴዲዬ በእኛ በኩል የተሰበሰበውን ሰጥቻት እዛ ጋራ ባለሀብቶቹ ተሰብስበው የሆነ ግሩፕ ነበረ። የሆነ ሰዓት ባለሀብቶቹ ሀብታም ነበሩ። እዛ ግሩፕ ውስጥ ገብታ ከነ ልጇ የተገባላ ፕሮሚስ ነው። እኔ አዘ ኩዌስችን ስጠየቅ ያ እንዲቀርባት አልመሰለኝ። የሆነ ኢንፎርሜሽን ለመውሰድ ነው የመሰለኝ ፍራኦል ሲጠይቀኝ። የጠየቀኝን ስመልስለት ግን እዛ ጋር ክላሽ አደረገባት። ይሄ ትልቅ ጥፋት መሆኑ ከዘገየ በኋላ ነው የገባኝ። እንደውም ሂድና በቃ ያለውንም ብር ምናምን ተቀበላት አይነት ነገር ሲመጣ በቃ ብሩንም ተቀበላት ብሏል። ጋዜጠኞች ባሉበት ነው የምሰጥ ምናምን ስትል ጋዜጠኞች የሚኖሩ ምንም ይሆኑ ብሩ ይመለስ ተብሏል። ይሄንንም ብር አልፈልግም ውሰዱ ምናምን ብላ እሷም ስትፈረግጥ እሺ ጋዜጠኞችም አልሽ ምንም ባሉበት መጥቼ ይወስዳለሁ ገንዘቡንም ውሰድ መልስ ተብሎ ማለት ነው ለሌላ እርዳታ ይሰጣል ተብሎ ከዛ በኋላ ሁኔታውን ስታየው በጣም ወደኔ ጭራሽ ብሩንም መልሼ ወሳጅ እኔ ስለሆን ጉዳዩ ሲጋጋል ያው ጠላትነቱም እንደዛ ሊሆን ይችላል። አሁንም በድጋሚ ቴዲዬ አንተ ፊት ለፊት እቺ ለሆነችው ነገር ቲናን 3 ዓመት ብትሰድብኝም ብታንቋሽኝም ሌባም ብትይኝም
አሁንም ደግሜ ይቅርታ ጠይቅሻለሁ። እዛ ጋር እጢ ሆኜብሻለሁ። ያንን ደግሞ በማወቅ ሳይሆን በጊዜው ባለማወቅ ነው እና በጣም ይቅርታ በድጋሚ ማለት ነው። እና በዚሁ አጋጣሚ እንድጠይቅልኝ የምፈልገው ነገር በእሷ ስም ሰብስቤ 2 ብር ወስጄባት ከሆነ ይኸው ለህዝብ ትናገራው። ኦኬ የመጨረሻ ጥያቄ ብቻ ጠይቂ እና በውስጥሽ ያለው ወደ ስቴጅ ላይ ወዳሉት እንሄዳለን። ጥያቄ ነው ያለሽ? በተናገረው ላይ ጥያቄ ያለሽ? በቃ ጥያቄ ነው ያለሽ? ጥያቄ ሚዩት ነሽ። አንተ እኔ ለሷ ለመልስላት በዚህ አጋጣሚ በ7000 ሰው ፊት ሚኪን ካሁን በኋላ ላጠይቀው። ሚኪ ለምኖኝ በ7000 ሰው ፊት 1,200,000 ብር ሰብስቤ ሰጥቻለሁ እና ብዙ ጊዜ ደጋግሜ ለቲና ሚኪ በቃ ተዩ ብያታለሁ። እግዚአብሔርን ነው የምነግራችሁ አላልኩሽም? ያው በህዝብ ፊት ነው ደጋግሜ ሚዩት ነሽ። ሚኪን ተዩ። ሚኪ ለምኖኝ ነው በዚህ ይሄን እርዳታ የሰራሁት። ለምኜ በቃ እባክህ ስራላት ብዬ ነው የሰራላት። ለምኖኝ ነው እኔ አልሰራም ብዬ የተነካካ እርዳታ አልሰራም ብዬ አይ ቲንክ እድለኛ ናት። በ2 ቀን ውስጥ ነው በ1 ቀን ውስጥ ነው 1,200,000 ብር ምናምን የተሰበሰበላት። ከዛ ኢቭን ንገር ቴዲ በጊፍት የገባ ብር ነበረ እኔ ጋር እኔ ትጫወት ነበር እና አንድ ላይ አድርጌ ካሹን ፈልገዋለሁ ወደ ውጭ ብላ ካሽ በዩሮ ማለት በዩሮ ኢትዮጵያ ድረስ ዩሮ ይዤላት ሄጄ በዘቢባ ባልሰጥ በእጅ በዩሮ ማለት ነው ከራሴ ጊፍት ያገኘሁትን አንድ ላይ ዩሮ ያስፈልገኛል ባለ ሕክምና ወደ የት ነው ከውጭ የሚመጣ ዶክተር አለ ተብሎ ማለት ነውና ሚኪን በዚህ ጉዳይ ላይ በቃ ካሁን በኋላ በምንም እንዳታነሹ ብያታለሁ። ግን አንዳንዴ አላውቅም ቲና የሆነ ነገር ይነሳባታል መሰለኝ። ሚኪን አትተውም። እግዚአብሔር ሚኪያው ዮኒ እንዳለው የሶስት ጊፍት ምናምን ሰጥተህ ተፋታት እንጂ በቃ እኔ አላውቅም። ብዙ ጊዜ ሚኪያዎች አሉ ላይ ውጪ ብዬ ደውዬ እነግራታለሁ። ግን አላውቅም በዚህ ጉዳይ ላይ አላውቅም። እና ግን እኔ ቴዲ በማርያም ቲና ሚኪ እንትን ያለውን እጥፉን ለተስንትን ካሉሽ ወይ ሚኪ ሌላ ጊዜ በሆነ ነገር ትክሳት አለ። ይህን ፋይል አይ ነው ይቆረቆራል ደጅ ድረስ እንትን ሲባል ግን ይህን ፋይል በቻለ መጠን እንትን አልወጣልኝም ካለች ደግሞ ሊወጣላት የሚችለው እንዴት ነው? ይህን አድርግልኝ በይ ነው እሱ እንግዲህ በዛ ይፈተዋል ብዬ አስባለሁ። እሺ ተስወዳንተ እንዳል እሺ እኔ ጋር ጥያቄ ካለ ጠይቁኝ። እኔ በዚህ ልንገራችሁ ትናንት ወዲያ ቪዲዮ ሰርቻለሁ። አንዴ ቴዲ በዚሁ አጋጣሚ እዚህ ኮሜንት ላይ እየተጻፈ ያለ በእሷ ጉዳይ የዛን ጊዜ 180,000 ብሩ ሲሰበሰብ ጊፍት ተሰብስቧል እየተባለ ነው። ጊፍት ከተሰበሰበ ምንም ከተሰበሰበ እኔ ቤት አይደለም እኔ ራሴ ገስት ነኝ። እኔ ራሱ ማፊ ቤት ገስት ነበርኩኝ በሰዓቱ። ደግሞ በእርግጠኝነት ማስታወስ እንደምችለው ምንም አይነት ጊፍት አልተሰጣትም ከብሩ ውጭ። እኔ ግን እዛ ሁኔታ ላይ እዛ ቤት ውስጥ ገስት ነበርኩኝ። እንደዚህ እኔ ገስት ከሆንኩኝ የገስቱ ባለቤት አንተ ነህ ጊፍቱን የሚገባል ገባ እኔ አይደለሁም እሷ ከወሰደች ማለት። ስለዚህ በእሷ ጉዳይ 2 ብር ግን ቤቷ ብትገባ ሌባ እየተባልኩኝ ፖስታለች። ወደ ስንት ቪዲዮ ብታይ 1 ብር ወሰደብኝ ካለች አሁን ለህዝብ ትናገር። 2 ብር ቀንሼ ከሆነ እጢ ግን ሆኜባታለሁ። ለዛም ይቅርታ ትክክል አይደለም። በዚህ ደጋግሜ ነው ያልኳት። ተስሽ ይሰማል ቴዲ የሚሰማ ከሆነ ነገር ተሙ ይሰማኛል። ተሙን የሉጣኔ ይወጣ እኛ እናጠቃለዋለን። እኛ መጨረሻ ላይ በቃ ይሄ እንዲያውም ጎትቶ እየጨቀጨቀ ነው የመጣው። ተሲን እንስማና ተሲን አሰናቂ አሁን እኔን እንትን የምትሉኝ እያለ 1 ዓመት ሙሉ ቪዲዮ ሰርቶ ዛሬ ቀርቧል። ስለዚህ ውጣ አትፈልግም ማን አንተ 1 ዓመት ቪዲዮ እኔ ሰረፈ የሚለኝ እያለ ቪዲዮ ሰርቶ ጥያቄ ጠይቅና አንተን ምንድነው በክብር እናሰናብታለን። በውስጥ አለኝ የምትለውን ነገር ይኸው መድረኩ ሜዳውም ይኸው ታፈነን እንዳትል ጠይቅ። ለፍራውል ነው ሪከርድ የምታደርገው አንተና በፊራ ያለውን ከፈለግ እኔ አገናኝቻችሁ እናንተ ብታወሩ ደስ ይሉኛል። የግለሰብ ፐብሊክ ላይ ጠይቆኛል። ጠይቆኛል። የህዝብ ልጅ ነኝ። አዎ ፐብሊክ ላይ ፐብሊክ ኦኬ። እኔ ስላልሰማሁ ነው ይቅርታ። ጋይ ይሄን ነገር አንስቶታል። በመጀመሪያ ይሄን ነገር አንስቶታል። ትልቅ አጀንዳ ነው የሰጠን። አይ ዶንት ኖ ለምን እንደሆነ አላውቅም፣ ግን እሱ መገኘት ነበረበት። አለመገኘቱ ራሱ ለህዝብ ንቀት ነው። የመጀመሪያው ነገር ለነ ቴዲም ለነ ዮኒም ለህዝቡ። ከዛ ሲቀጥል እኔ ለፍራው ብዙ ጊዜ እንደሱ የሚሰጡ አሉ አሜሪካ ላይ በጣም ላይክ ስማቸውን መጥራት ፈልጋለሁ። ሮዚ ያለች ዲፕ ኤልሲ ያለ ማን ያወጣው ማን ያስወጣው ያስወጣችሁ ሰዎች ፕሊዝ ያስወጣችሁ ሰዎች ፕሊዝ እና አስገቡት። ቁጥር ጻፍ። ይሰማል ሄዳ ቁጥር ከታች ጻፍ። ሄዶ ቁጥር ይጻፍ ከታች ይሰማል።
ይሰማል ተሙሻ። እሺ ከታች ይሰማል። ታች ያላችሁ ቅድም ስላስቸገረ ማለት ነው። ይሰማል። እሺ ቴዲ፣ ይሄ የራሴ ግል ሀሳብ ነው። አንዴ እንትና አሁን አበባ እየላከ ነው መሰለኝ። ቆይ እንትን አላስገባው። አስገባችሁ ተሲታል አንድ ነገር አለመጀመር ነው። ከተጀመረ ግን እኔ አልወድም አደባበስ። የታልተስ መጀመሪያ አለመጀመር፣ ከተጀመረ ግን ስራ ወጣ። አበባ እየሰጠ ነው። እሺ ጓቴዳ አንድ ጥያቄ ቁጥር ጻፍ በሉት። ቁጥር ጻፍ ተስ አንድ ቁጥር ጻፍ። ኦኬ አገኘሁት። ኔትወርክ ነው ያስወጣው። ተስ ኔትወርክ ነው ያስወጣ። ተሙ ሰሞኑን ታወራለህ። አይዞህ ተነቅዬ ነው ባይዜ ኔትወርክ አይደለም ያስወጣኝ። የነቀለ ሰው ማነው? እዛ ጋር የሚያሳይ ማነው? ተነቅዬ ነው በቃ። ኤኒዌይስ አይ ዶንት ኬር። የነቀለ ሰው እዛ ጋር ያሳይ። እኔ ልንገራችሁ፣ የነቀለ ሰው ማነው? የነቀለ ማነው? ችግር የለውም። እኔ አላየሁትም፣ ቢኮዝ ሌላ ቦታ ነበርኩኝ። ሌላ ላይ ላይ ወሰዱኝ፣ አላውቅም። ኦኬ ወይ ኔትወርክ ሊሆን ይችላል እንጂ ሞዴሬተሮቼ እኔ እዚህ ጋር የሚታወቁ አራት ሰዎች ናቸው። እሺ ልንገራችሁ፣ እኔ ምንም ወደዚህም ምለው ነገር የለም። ወደዚህም አይደለም ወደዚህም አይደለም። የተደገሙ ናቸው። እግዚአብሔር ይገስጻል። ሲነቅሏችሁ ያሳያችኋል። እዛ ማን እንዳስራሁን እኮ ችግር ካለበት ወይ ተስካለ እነሱ ቢባጨቁ ደንታ አይደለም፣ የእኔ ጉዳይ አይደለም። ምን አግብቶ ነው እንደዚህ ማድረግ? መረኖች በጣም የሚያሳፍሩት በጌታ። እስቲ አሁን ይነቀል። ምን ትላላችሁ? ኦኬ ልጀምር። ልጀምር። ደቂቃ አንተ ነው። ኦኬ በጣም በዚህ ቲክቶክ ላይ አይ ቲንክ 6 ዓመቴ ነው። በጣም በእርዳታው ቆይቻለሁ እና በእርዳታው በጣም ትላልቅ ባለሀብቶችን አሜሪካ ላይ ትላልቅ ድርጅቶች ያሉትን ባዝሩም ልሄድ በኋላ ነቀለ እንዳይሉኝ ደግሞ አንዱ ችግር የለውም። ከተነቀልኩኝም ያው ቪዲዮ ነገር ኧረ እንዲህ የለም እንደዚህ የለም። ቀጥል። ኔትወርክ ነው ሊሆን የሚችለው እንጂ ማን ይነቅላል? ሞዴሬተሮች ከ4 አይበልጡም እዚህ ቤት። ለዚህ እንትን ተብሎ 2 ሰው 3 ሰው ተጨምሯል እንጂ እንደዛ የለም። ቀጥል። ለዚህ ነው ቴዲ ትላንትም ብያለሁ ማምጣት አለበት ብያለሁ። እና ህዝቡ ሚያይ ህዝብ ይፈርዳል። ነገሩ እንዴት ሆነ? እኔ አንድ ነገር ማልወደው ፊት ለፊት ነገር ተናግሬ ወይ በጎነት ቴዲ በስልክ ስላወራ እኔ በቃ የሚያውቁኝ በስልክ ደውለው ያወሩኝ በቃ ይነግሯቸዋል። ምንም የምቀይረው አቋም የለኝም። ፊት ለፊት የምናገረውን በስልክ ባወራ የምናገረው ይህንን ነው። ከጀመርክ መጨረስ ነው፣ አለቀ። ወይ አለመጀመር ነው። ስለዚህ ህዝቡ እያንዳንዱን ነገር ያውቃል። ችግርም ካለ ራሳቸው ህዝቡ የሚወስደውን እርምጃ የዛን ጊዜ ለህዝቡ መስጠት ነው። ቀጥል ተሲ። ኦኬ ለፍራኦል ኢትቻ ጥያቄ ነው። ሁላችሁም እዚህ ጋር ላላችሁ ሰዎች እንድታዳምጡና አድርሱልኝ። ፍራኦል ኢትቻ ባይዜ በጣም ሰጪዎች አሉ እንደሱ አሜሪካ ላይ ስማቸውን መጥራት ፈልጋለሁ። ዲፒኤልሲ፣ ሮዚ፣ ቤዛ፣ ኤማ፣ ፈረሃ የሚባሉ አሉ። እንደሱ በጣም የሚረዱ ዳታዎችን የሚረዱ ሚኪም ያውቃቸዋል፣ ተስፋ ያደርገው ያውቃል፣ ሁሉም እርዳታ ሰሪዎች ያውቃሉ። በጣም ሰው የሚረዱ ከነዚህ ሁሉ ሰዎች ጋር ተጣልቶ ከቲክቶክ አስጠፍቷቸዋል። እንደሱ የሚረዱ ሰዎች ናቸው እነዚህ ባለሀብቶች፣ አሜሪካ የሚኖሩ ሰዎች። ለምንድን ነው ችግሩ? ምንድን ነው? እነዚህ ሰዎች በጣም ላይቭ ላይ ማሸማቃቸዋል። አሁን ሪች ራይል የምትባለው የልብ እነዚህ ህፃናቶች አይናቸው መማር ቤት የተረዱትን ህፃናቶችን አዲስ አበባ ላይ ትምህርት ቤት የከፈተችን ልጅ ዮኒ ቤት ላይ አንቺ ለእኔ ሳይክል ነሽ፣ እኔ ለአንቺ ፌራሪ ነኝ ብሎ እንደዚህ በግልጽ ተናግሯት ቲክቶኳን አጥፍታ ጠፍታለች። በጣም ኢትዮጵያ ውስጥ ምትረዳ ዲፒኤልሲን ታውቁታላችሁ። ከነዚህ ሰዎች ጋር ለምንድን ነው የሚበላለው? ተውት፣ እኛን ተውት፣ እኛ ተራ ነን። ሚኪ ምናምን ተራዎች ናቸው። ምክንያቱም ኢትዮጵያ ውስጥ ያለ ሰው ሁላ ተራ አድርጎ ስለሚያስብ ማለት ነው። ግን አሜሪካ እንደሱ ድርጅት ያሉ ሰዎች የሚረዱትን ሰዎችን ለምንድን ነው ግማሹን ቦሌ ስገቡ አስገድላቸዋለሁ ሲል ነበር፣ ግማሹን ደግሞ አሜሪካ ላይ ሲከሳቸው ነበር። እንደሱ ረጂ ናቸው። ከማንም እርዳታ ተቀብዬ ረድቼ አላቅም፣ የራሴን ባንክ ለማንም ሰጥቼ አላቅም ብሏል አይደል? ሌሎቻችሁ ምስክር እንድትሆኑ
ብዙ የተላከልኝ ስላለ ነው። እንዴት ነው የሚዞረው ይሄ ነገር? ካሜራ ቆይ ላሳይ። ከወገብ በታች ራቁትህን ከሆንክ ሌላ ቡድነት ታሳያለህ። ችግር የለውም። ኧረ ችግር የለውም። እሺ አነበብኩ ስሙን ፔይመንት አይዲ ይላል። አንዴ ስልኬ እንዳይጠፋ ቱማ ነው የሚለው ፍራውል ኦኬ ይሄ በትንሹ እኔ ማት ሰዎች አሉ ጠፍተዋል ከሶሻል ሚዲያ ላይ አይመለከተኝም። ባንኩን ሰጥቶ ይረዱ ነበረ። እኛም እናውቃቸዋለን ሰዎችን ማለት ነው። እነ ሮዚን እነ ኤማን ኤማ ማለት ጨልለው ከዚህ ቲክቶክ ጠፍቷል። ዮኒ ማኛ ታውቀዋለህ? በማን በፍራውል ኢቲቻ የተነሳ ማለት ነው። እና ከዛ ሲቀጥል ሌሎች እነ ጆን ዳንኤልን ካላስገደልኩት መገናኛ ጋር ነው ሎኬሽንን እያየው ነው። ተራ ቲክቶከር ነው ጆን ዳንኤል። ሀብታም እስከሆነ ድረስ ኢትዮጵያ ውስጥ ያሉትን ሰዎችን እስከ መስፈራራት ሰው ምትረዳ ከሆነ እንደሱ የሚረዱትን ሰዎችን ከሶሻል ሚዲያ ሙሉ በሙሉ አስጠፍቷል። እሱን መረጃ ለእኔ ልትልክልኝ ትችላለህ ወይስ? ልክላለሁ፣ ግን የሙሉ ዲቴል ልክላለሁ። ክላስፋይድ ካልሆነ መላክ ማትፈልግ ከሆነ አትላክ። ልክላለሁ፣ ግን እንትን ስሞችን ከላይ ያሉትን አስጠፍቼ ባንኩን ሲስተሙን እና የተላከበትን ሰውየውን ልክላለሁ። ከዛ አልጨረስኩም። በጣም ብዙ ጊዜ ኢትዮጵያ ውስጥ እርዳታ እሱ ከሰራ በኋላ እርዳታ የሰጣቸው ሰዎች በቪዲዮ እንዲሰሩለት በጣም ያስጨንቃቸዋል። በጣም እኔ ማውቃቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ከዛም ሲቀጥል አንድ የ6 ዓመት ህፃን ልጅ በማጸኗና በማጸኗ ነው ካካ የምታደርገው። ናርዲ ናት እንትን ያመጣችው ከምንድን ነው ከወሎ አካባቢ ነው ያመጣቻት እና ህፃን ልጅ ናት። የ6 ዓመት ልጅ ናት። ፋና ብሮድካስቲንግ ቲቪ፣ መከላከያ፣ ሚኪ ፊታውራሪ፣ ባለሀደራውን፣ ዴቭ ሳክስን፣ መንሱርን እነዚህን ሰው ሁላ ለ6 ዓመት ልጅ ተልኮ ቪዲዮ ሊቀረስን እኔ አስቆሚዋለሁ። በቃ ከዛ በኋላ ነው ፍራውል ኢቲቻ እኔን ጠምዶኝ ሌባ ይለኛል፣ ቀበሌ ቤት ውስጥ የምትኖር ነው ይለኛል፣ ኢትዮጵያ ሲሄድ ንገሩኝ፣ የሚኖርበትን ንገሩኝ ይላል። ችግር ምንድን ነው ከኔ ጋር መልሰልኝ። እኔ በምንም አላውቅም፣ የማን እንደሆንክ አላውቅም። ኢቨን ዮኒ ማኛ ከኔ ጋር ምንም ሳንገናኝ ዮኒ ማኛ ሊያለቅስ ነው እያሉ ነው። ዮኒ ማኛ የምሬ ነው። እኔ ባይዘ ዮኒ ቴዲ በጣም ከልጅነት ጀምሮ ያውቃል። ሰው አከብራለሁ ከጥፍሬ ቁሳካ ጋር ማንንም አልቆጠርም። ግን ዮኒ ማኛ እኔ እናንተ በጣም ታውቃለህ። በቲክቶክ ላይ በጣም ከፌስቡክ ጀምሮ በጣም ፍቅር ሰላም ነበር እና የሆነ ታይም ላይ ሌባ ብለህ ቪዲዮ ሰራልኝ ከመሬት ተነስቶ በጃኒ ነው የኔ እናንተ ጸብ ታውቃለህ። ከዛማ ፒስ ተፈጠረ። ከዛ በኋላ እንግዲህ ነው ከፍራውል ኢቲቻ ጋር ቁጭ ብላችሁ ከኔ ጋር አወራ። ጀርመን የሚኖር ቴስ የሚባለው ልጅ ይሰድበኛል ምናምን አለ። በንጋታው አንተ ቪዲዮ ሰራብኝ። ከዛ ኤኒዌይስ ልጆቼን ነው የምልህ እኔ ፍራውል ኢቲቻ እግዚአብሔር ምስክር ይኸው በልጆቼ ነው የምምለው። ሰው ብሎኝ እኔ የተናገርኩበት አንድ ቀን የለም። አንድ ቀን በራሴ እንጂ ከሰው ጋር ተገናኝቼ ከሰው እንዲህ ብዬ ማንንም አያገባኝ። በራሴ በመጣ ነው የተነጋገርኩት። ፍራውል እዚህ መርገጥ ትችላለህ፣ አይመለከትም። እኔ ሰው አልረግጥም። ሌላ ደግሞ ስለዚህ ከኔ ጋር ጓደኛ የሆነ ሰው ከሆነ ምናልባት ከተጣላን ከሱ ታስቦ ነው የሚባለው መቆም አለበት። እኔ ጋር ካልደረሱ አልደረሱም ሰዎች። ኦኬ ቴዲ፣ ከዛ ኦኬ ሰዎችን ሌባ ብለዋል። እኔ አሁን በጣም ማስተራብነትን አከብረዋለሁ። የምሬ ነው። እርዳታ በጣም አንገት እንደሚያስደፋ ሴፉ ላይ ተናግሬያለሁ። አንገትን ያስደፋል። ኢትዮጵያዊ ሆነ እርዳታ መስራት መማርን ያዋት ቀን ሙሉ ሌሊቱን ሙሉ ይህን ሁሉ የተሰደበች እርዳታ ትሰራለች። ናርዲን ያዋት ተስፋ ያደርገው እነዚህን ሁሉ ሰውዬው እሱ ፌስቡክ አዲስ ስለከፈተ ታዋቂ ለመሆን እዛ ላይ እኛን ሌባ አስባለ። በየቦታው ሌባ ሁሉ ተብለን ተፖስተን እሱ የሚያወራው ንግግር የተከሰተ ተፖስተናል። ለምንድን ነው እዚህ ቦታ ላይ ተገኝቶ ማን ሰረቀ? እንዴት ሰረቀ? ከቴሲ ጋር እርዳታ አልሰራም። ከኔ ጋር ሰርቶ አቅም እርዳታ በምንም መንገድ ከመማን እርዳታ ሰርታ መጠየቅ አለበት። ከናርዲ ጋር እርዳታ ሰርቷል።
ገባ። እኔ ማቀው ፍራው ልትቻ ከሚኪ ጋር እርዳታ ሰራ ነው ማቀው። ከዛ ጎፋንና ቦረናን ከረደ ደግሞ ከማስተር አብነት ጋር ነው። እሱ ገና ለገና ጠርጥር ያለው ብሎ ማስተር አብነት ሌባ፣ ባለሀደራው ሌባ፣ ሚኪ ሌባ፣ መማር ሌባ፣ ቴሲ ሌባ፣ ተስፋዬ አድርጌው ሌባ፣ አንድ ለአንድ ሀብታም ተብሎ የኢትዮጵያ ሕዝብ ሁላ የኛን ፎቶ ፌስቡክ ላይ ምን ላይ እኔ እኮ ነገ ልጅ ወልዳለሁ እኮ ልጅ ወልጄ ይሄን ቪዲዮ ሳይ ልጄ እንዲያፍር አልፈልግም። ገብቷል? እናንተም ቴዲ በማርያም ሁላችሁም የምታዩ ሰዎች ኢትዮጵያ ውስጥ ባለስልጣን፣ ፖሊስ፣ ባለሀብት የሆነ ነገር ከተካለ እውነት ነው፣ በቃ እውነት ነው። ማንም ያምን ነገር የለም። እና እባካችሁ ነገሮችን ስታደርጉ ቆም ብላችሁ አስባችሁ ተናገሩ። ቴዲ እኔ በጣም ተናድጄ ደውዬም ተቆጥቼ በፒስ አውርተን እኔን የፖለቲካ የሚያነሱ ሰዎች ብለህ ብትጠራኝ እኔ አቤት ብዬ እመጣለሁ ብለህ አሳምነኛል። ቴዲ ተነጋግረን ፈተናል። ሌሎቻችሁም እዚህ ጋር ያላችሁ ሰዎች ይህን ጥያቄ ጠይቁ። ለምንድን ነው ችግሩ ከእርዳታ ሰሪዎች ሳይሆን እርዳታ ሰጪዎች ከአሜሪካ ካሉ ሰዎች ጋር ምንድን ነው የሚያባላ? እንዳንተ ሀብታም እስከሆኑ ድረስ አንተ ሀብታም እስከሆንክ ድረስ ለምንድን ነው የሚያባላ? ለዛ አንደኛ ደግሞ ድንገራችሁ ባይዘ በጣም ስሜታዊ ሆኛለሁ ወገኖች። እኔ አልወድም ሌባ መባል። እግዚአብሔርን ይሁን እኔ በጣም የምጠላው ነገር ሌብነት ነው። በጣም የምጠይፈው ነገር ሌብነት ነው። ብዙ ሰው ነው በቃ ላይ የደወለልኝና ስትረስ ውስጥ ሁላ ከታችሁኝ ነበር። ለዛ እግዚአብሔርን ነው የምለው ቴዲ ይህን ጥያቄ ጠይቅልኝ። ችግሩ ምንድን ነው? ለምንድን ነው እንደ አዲስ አበባ ዝናብ ሁሌ ቲክቶክ ላይ የሚለው ጠይቅልኝ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። ሰው መሆንን አስቀድሙ። ቴንክ ዩ። እዚህ ለተሰበሰባችሁት ህዝብ አሁንም የምናገረው ምንም መደባበቅ አስፈልገው። እኔ ዛሬ ፍራኦል ኢቲቻ ይመጣል ብዬ ጠብቄያለሁ። የትኛውም አይነት ስራ ቢኖርበት ይመጣል። እስካሁንም ድረስ ዘግተን እስክንወጣ ድረስ ይመጣል ብዬ አስባለሁ። እኔ ፐብሊክ ላይ ካወራሁኝ በስልክ የምጨርሰው ነገር የለም። በስልክ ከጀመረ ወይ በስልክ ነው የምንጨርሰው። አንድ ጊዜ ፐብሊክ ላይ አየር ላይ ንግግር ካዋልክ በኋላ ያንን ደግሞ ለማስተካከል ሰው ምን ይላል የሚለውን ባላንስ ለመስራት ይመጣል። ምሳሌ በደፈናው እርዳታ የሚሰበስቡ ልጆች ተስከልብ እናመሰግናለን። ሁላችሁ ገና ደሩልኝ። ዮኒም ተሙም ቀጠለበት። አሪፍ ነው ተሙ። እኔ ሁሌ ከጎድን መረጃን በመስጠት እተባበራለሁ። ታውቃለህ። በዚህ አጋጣሚ ተሙ ጀምሮታል። የሊቢያን እርዳታ አስቆሚያለሁ። አዲስ አበባ ውስጥ እናቶችን እንደዚህ ያሉ የሚሰሩትን አስቆሚያለሁ። የምሬ ነው። ተሙ አውርተናል ብዙ ነገር ባይዜ እርዳታ ሰሪ የሆናችሁ በጠቅላላ ቀና ብላችሁ ደረታችሁን ነፍታችሁ እንደ ውጭ ሀገር እንድትሄዱ ፈልጋለሁ። በእርዳታ የምትነግዱ ሰዎች ደግሞ አቁሙ። እርዳታ ሰሪ ሲባል ውጭ ሀገር ላይ በጣም ነው የሚከበረው። ኢትዮጵያ ውስጥ ግን እርዳታ ሰሪ ሲባል ሁላችንም ሌባ 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 እንላለን እና እርዳታ ሰሪ መከበር አለበት። የምሬ ነው እና መልካም ጊዜ። ምናልባት ተሴ ከመውጣቱ በፊት አንዳንድ ተመልሳ ጥያቄ ካለ ተመልሶ ይምጣ። ለሁሉም ነው ጥያቄው። ያለቀልኩ ማለት አንተ ነው የነቀልከው ቴዲ። ስለተሰናበተኝ ጥያቄ እኔ ጋር እንዳገናኙ እዛ ይጨርሱ። ለተስኖ ጥያቄ አለ? ኖ አይደለም። አንድ ነገር ተስጨርሷል። አንድ ነገር ሁሉም ይወቀውና ምናልባት የሆነ ሰዓት ይሄ ለሁላችንም እንደ አንድ መረጃ ይሆናል። አሁን እያወራን ያለው ከእርዳታ ሰሪዎች ሳይሆን እኔ እንደገባኝ አቨሬጅ ሶስት ከመላእክቶች ጋር ነው የዛሬው እንትናችን የነበረው ማለት ነው። አጠቃላይ ሀሳባችን ቢከዝ ከኛው ልጆች ነው በዊልቸር በማሄድ ሰው ዊልቸር ይሄዳል ተብሎ ገንዘብ የተበላው ከኛው ወንድሞቻችን ናቸው። ከ10 ሺህ ብር 9 ሺህ ብር ተወስዶ 1 ሺህ ብር የተሰጠው ከኛ ኢትዮጵያውያን ነው። በኩላሊት በኮሚሽን ኦፊሻሊ ወጥቶ ህዝቡ ያወቀው ከኛው ሰው ነው። ስለዚህ አሁን የሚገባኝ ነገር ማንም ሌባ የለም መልአክ ነው የሚል ነገር ነው የሰማሁት። ቢካዝ ሁሉም ሰው ንጹህ ነው። ስለዚህ ይሄ ከሆነ ምንድን ነው የሚሆነው? እያንዳንዱ ሰው እኔ የሰው ገንዘብ አልበላም፣ አልሰረኩም፣ አንድም ብር እኔ ጋር የለም፣ በስሜም የገባ አንዲትም ብር የለም ነው የሁሉም ሀሳብ አይደል? ስለዚህ ይሄ ቪዲዮ እንዲሆኑ ነገ ሰዎች ይዘው ቢመጡ አልተጠየቅኩም፣ አልነበርኩም፣ ማን ጠየቀኝ፣ እንዳስረዳ ማን ፈቀደልኝ ብሎ ማንም ሰው መከራከር አይችልም። ሲምፕል ማለት። ስለዚህ እዚህ ውስጥ ሀቀኛ ሆኖ የሚሰሩ ሰዎች አሉ፣ እናውቃለን። ያልሆኑ ደግሞ እንዳሉ እናውቃለን። ስለዚህ ዋናው ነገር ሁሉም ሰው እኔ አልበላሁም፣ ንጹህ ነኝ፣ መልአክ ነኝ ነው 100%። አሁን ሱስ ካሉ ገሱስ ካሉ ሁሉም እንደዛ ነው። ስለዚህ ከላይ አይደለም። ግን ህዝቡ ማወቅ ያለበት ይሄን ነገር እንዳትረሱት ነገር ቢካዝ ማንም አልበላም፣ ሁሉም ንጹህ ነው፣ ከእርዳታ ጋር አልተነካካም፣ አንዲትም ብር እኔ ጋር አልመጣም። ስለዚህ እያወራን ያለነው የሆኑ መላእክቶች አሉ በግሩፕ 200-300 የሚሆኑ ኢትዮጵያ ውስጥ
እርዳታ እየሰሩ አልነኩ። ስለዚህ የተዘረፈው የሱዳን እርዳታ የሚሰራ ነው የመጣው፣ ከግብፅ ነው የመጣው ከምናምን። ስለዚህ ይህም ስብሰባ አያስፈልግም። አንድ ሰው እንኳን እኮ እርዳታ ውስጥ ይበላል። እኔ ዛሬ ዋጋ ከፍዬ እኔ በሱ ነው የምሰደበው እከሌ ይበላል፣ ግን በውስጥ አብዛኛው ሰው እከሌ ይበላል ብሎ ይደውልልሃል፣ እከሌ ይበላል ይላል። ስለዚህ ሜክ ሹር ይችን ቪዲዮ አስቀምጧት። እኔ ይችን ነው የምለው። ከዛ በተረፈ የምትሰሩ ሰዎች በርቱ። የኔ ጥያቄ እዛ ጋር የኔ ጥያቄ አንዴ አሁን አስቸጋሪ የሚሆነው ለምሳሌ መጀመሪያ በነበረን ፍራኦልን በነበረበት ቦታ ላይ እንደሰማችሁት ፍራኦል ስፔሲፊካሊ እነዚህ ብሎ አላስቀምጥም። የሚሰራቸውን ሰዎች በወፍ በረር ተናግሯል። ለምሳሌ ከሚኪ ጋር የሚሰራበት አጋጣሚ ያለ ከባላደራው ጋር ከምናምን ጋር ከማለት ውጭ እርዳታ ሰሪዎች 98-99 በመቶ የሚሆኑት እራሳቸው ተረጅ ናቸው ብለን ከተናገርን ሁሉም እርዳታ ሰሪዎች ይመጡና እራሳቸውን ነፃ ለማውጣት ይከራከራሉ። ምናውቃቸው የሰረቁ ካሉ ሚኪ በዚህ ጊዜ ይሄን ያህል ብር በልታል፣ ይሄኛውን ብር የታረከው ብለን ካልጠየቅን በደፈናው የምናስቀምጥ ከሆነ እንዴት ልናጠራ እንችላለን? ችግር የሆኑ አይመስላችሁ? ጀነራላይዝ አድርገን ነው የምንናገረውና እንዴት ይጥራ ታዲያ? እዚህ ጋር አንዴ ላቋርጥና ልግባ። ቴዲ አሁንም እውነት ለመናገር በጣም የተቸገሩ ብዙ ሰዎች አሉ። ይሄ ሰውዬ ሲባል በነገራችን ላይ በዚህ አጋጣሚ የኔንም ፎቶ ለጥፋችሁ ሌባ ነው ሲባል በነበረ ውስጥ አሪፍ ፎቶ ስለመረጣችሁልኝ ከልብ አመሰግናለሁ። አዲሱ ጥርሴን ስላስተዋወቃችሁልኝ። ከዛ ባሻገር ግን ቴዲ ተስፋዬ በልጦኛል የሚል ሰው ወጥቶ ካልተናገረ አሁንም የተሸፋፈነ ነው። እኔ አሁን ተሙ ጋር እንደ ጥያቄ ማነሳው ምንድነው ተሙ ወንድሜ ይሄ ነገር መረጃው አለን ነገ እንዲህ ለሚሉት ሁሉም አይበላም፣ የበላውንማ በልቷል እያለን እያጋለጥን ካልወጣን ችግሩ አሁንም አይቀረፍም። ተስፋዬ በዚህ ጊዜ እንደዚህ አይነት ነገር ይወረባል፣ እንደዛ መልሳለሁ። የሆነ ሰው እንደዛ አሁን ስም ሲነሳ እኔ አሁን በዛ ቪዲዮ ላይ ሬሳ ሳጥን ቀድሞ አስከፍሎ ኢንተርናሽናል እድር በሚለው ነገር ላስላስ አድርገው ያልፋል፣ አሽሙር ይናገራል። እኔ አሁን ፊራውን ለእኔ ምንም አንድ ብርም ሰጥቶኝ አያውቅም፣ ልኮልኝ አያውቅም፣ በጭራሽ እርዳልኝ ብሎኝም አያውቅም። ግን አንድ ላይ ሲወቀጥ አንድ ላይ ይመስላልና እነኚህ ሰዎች ይህንን ያልነው ማለት መቻል አለባቸው። ዛሬ ላይ የሆነ እዚህ ጋር ቲክቶክ ላይ የሆነ ነገር ፌስቡክ ላይ ሌላ ነገር ከሆነ ይጋጫል። ምክንያቱም ሁላችንም መተጋገዝ አለብን። እርስ በርስ ደግሞ አሁንም ከሁሉም ሰዎች ጋር ባመንበት እሰራለሁ፣ አብሬ እጠየቃለሁ፣ እሰራለሁ። ስለዚህ አሁን እንትና ጋር እንዲህ አይነት ችግር አለ ተጠርቶ በዚህ አካውንት ብሎ መነገር ቢችል ደስ ነው። አመሰግናለሁ። ቅድም ላክልኝ፣ በዚህኛው ስልክ ስለላክልኝ በሌላ ስልክ ላክልኝ፣ ወይ በቴሌግራም ካለ በቴሌግራም ላክልኝ። እስኪ አሁን ምናልባት መናገር ያለብን ከሆነ ለምን መሰላችሁ ፊት ለፊት እንናገር እና ማስረጃ ካለ ለምሳሌ እዚህ ውስጥ አሁን ቅድም የነበሩ ሁሉ አንድ በአንድ ይመጣሉ። እንደው መጠየቅ ለእኔ ጥያቄው ለእኔ ስጡኝ፣ ወይም ደግሞ ዶክመንቱ ለእኔ ላኩልኝና እያንዳንዱ ጠይቃቸዋል። ይገባኛል። ቢሆንም ግን ከመጣን አይቀር ከጀመርነው አይቀር ፍራኦልም ስትናገር ከበደም አየለም ስትናገር እንዲሁ በደፈናው አድሬስ ከማድረግ ሄይ ሚኪ የተሰበሰበውን ገንዘብ በልተሃል። ቅድም አሁን አንዷ ልጅ መታ ጠየቀችው እንደመለሰው ማለት ነው። መማር እንደዚህ የምሰበስቢው ነገር ምንድን ነው? ግልጽ አይደለም። ናርዶስ እንደዚህ እያለን ስፔሲፊካሊ ካልጠየቅን ጀነራላይዝ አድርገን ከመለስን ወይም ደግሞ ከጠየቅን እንዴት አድርገው እነሱ ሊመልሱ ይችላሉ? አንዱ ችግር እኮ ያ አሁን ይኸውልህ ቴዳ ለምሳሌ ይኸውልህ አንዳንድ መረጃ ለምሳሌ ከዚህ በፊት በመረጃ ነው አይደል ሰዎች ጋር ስጣና የነበረው የምታውቋቸው ሰዎችም እርዳታ ውስጥ ችግር የነበረባቸው ሰዎች ከእርዳታ ወጥተዋል። ሁሉም ሲያየው መረጃ ነው። ምንድነው ሊሆን የሚችለው? አሁን ዛሬ ላይ እከሌ አይሰርቅም፣ እከሌ ይሰርቃል፣ እከሌ ንጹህ ነው፣ እከሌ ነው ብለህ ለመናገር በሆል እርዳታ ላይ ያሉ ሰዎች ሁሉም መጥተው አይደለም ያወራ ነው። አጠቃላይ መስማሪ 200 ሊሆን ይችላሉ፣ 300 ሊሆን ይችላሉ አይደል? 10 ሰው መጥቶ እርዳታ ውስጥ ሌባ የለም ካልክ ወይም መረጃ ይምጣ ካልክ 10 ሰው ነው እያወራን ያለው። ስንት ሰው ነው እዚህ ገዝተህ የገባው? ስንት ሰው ነው ኢትዮጵያ ውስጥ እርዳታ የሚሰራ? እሱ ልክ ነው። አሁን ለምሳሌ ያልመጡ አሉ አይደል? ስለዚህ መረጃዎች ከደረሱ አሁን እኔ መረጃ ደርሶኝ በግልጽ የጠየቅኳቸዋለሁ። ቴዲም ደርሶኛል። ለአንተ ጋር የደረሰ ምንም መረጃ የለም የምትጠይቀው? ተሙ መረጃዎች ካሉ ይሄ መረጃ ደርሶኛል፣ ይሄ መረጃ መልስ መልሱ ብሎ መጠየቁ አግባብ ነው ብዬ አስባለሁ። ለምሳሌ እንደዚህ ነው። ለምሳሌ መማር መጣች አይደለ? ሰዎች መጀመሪያ ግልጽ እንዲሆን በቴሌግራም እንዲጠይቁ አደረኩኝ፣ በዋትሳፕ እንዲጠይቁ አደረኩኝ። በድምፅ እንዳያችሁት ነው። ፐብሊክ ያለ ጥያቄ ጠይቁ። ጊፍት ስሰበስቡ በኮይን ቤት ውስጥ የሚቀረው አለ፣ ከዛ ለታማሚው የሚገባው አለ። እናንተ ጋር የሚቀረውን ገንዘብ ምን ታደርጋላችሁ
ብለህ ስፔሲፊካሊ በኮይን የሚሰበስቡትን እንዲህ ያለ ጥያቄ ጠይቃለህ። ከሚኪ ጋር የተያዘው ጥያቄ በዚህ ጊዜ እንደዚህ ያድርግሃል ብለህ ጠይቃለህ። ሚኪ መልሳል። አሁን አስቸጋሪ የሆነ እንዲናርገው ትሪያም ሆኗል። አሁን ዞሮ አንተ እንደምታስበው ብዙ ሰዎች እርዳታ ላይ የሚሰሩ ሰዎች ልክ በምናስበው መልኩ ቀለል ያለ መረጃ የሚሰጡ ወይም የምታገኝባቸው ብለን እንዳታምነው። ከአንተ በላይ ተጠንቅቀው የሚሄዱ ሰዎች አሉ። ስለዚህ አንድ ሰው ነው ለምሳሌ ከሌብዬ ወጥቼ መረጃ አለኝ ካልኩ የግድ መረጃ ያመጣል። ምንድን ነው የሚሆነው? እኔ እርግጠኛ የሆንኩባቸውን 1 2 3 መረጃ የማምነውን ሰው ለዛ ነው ቅድም ያለው። ስለዚህ ሁሉም አልነካውም ብሏል ያልኩህ ለዛ ነው። እኔ የራሴ ጊዜ አለኝ ሁሌ ምናምን የራሴ ጊዜ አለኝ። በዛን ሰዓት ግን ስመጣ እከሌ አልበላም ነው የዛኔ አልነበረም የሚባል መልስ እኔ እሷን ተናገር የሚፈልገው። ከዛ በተረፈ ግን ዛሬ ላይ ጨርሰን እከሌ ንጹህ አይደለም ብለን የምንጨርስ ከሆነ አሪፍ ማብረ ያለው ያችን ብቻ ነው። ገብቶኛል። ጥንቃቄ ገብቶኛል። አሁን ያለህን መረጃ ለምሳሌ በእጅህ ያለ ዶክመንት ሊኖር ይችላል። ይሄ ዶክመንት ወይ እርዳታ ከሚሰሩት ወይ ከናርዲ ጋር ሊሆን ይችላል፣ ወይ ከመማር ጋር ወይ ከፊት አውራሪ ጋር ሊሆን ይችላል። አሁን ልጠራው የምችለው አይደለም። አሁን መግለጽ አችልም። አሁን አልችልም። ካልገለጽክ ታዲያ ነገሩ አሁን እኮ በተቻለ መጠን የቻለን ጥረት እያደረግን ነው። ካልገለጽክ እንዴት ነው ታዲያ ልናጠራ የምንችለው? እኮ እሱን ነው የምልህ እኮ እነዚህ አይነት መረጃዎች እኔ አምኜ ድጋሚ ጥያቄ የማያስነሱ ነገሮች መሆናቸውን። ለምሳሌ አንድ ጥያቄ ስታነሳ ሰዎች እንዲህ ተብለሃል ተብሎ እንዲህ ብያለሁ አይደለም ሲል እንጨርሳለን አይደል? አሁን እሱ መረጃ ይሆን ገብተዋል። መረጃ አይደለም፣ ባኬን ፎርዝ ነው እየሆነ ያለው። እንትን በልታል አልበላህም እንደ መረጃ አይደለም። መረጃ ማለት ይሄ ነው ብዬ ማቅረብ መቻል አለብኝ ነው። እኔ ይሄን መረጃ አለኝ በሚል ሰዓት አመጣለሁ። ለዛ ነው ጊዜ ይፈልጋለሁ። ለዛ ነው ያልተናገርኩት ሀሳቤ ያ ለጊዜው አሁን አንተም ካልተናገር ሌላውም ካልተናገረ ከዚህ ውጭ የምናደርገው ነገር የለም። አሁን ማንም ቢመጣ ፖሊስም ቢመጣ ለምሳሌ አሁን አንተ ቅድም ተሙ ስትጀምር ሁሉም ጻድቅ ናቸው በቃ አልሰረቁም ማለት ነው በዚህ ነው የምናልፈው ማለት ነው ስትል እኔ ከሰማይ በታች ያለ ጥያቄ ማንኛውንም ነገር እናንተ እንኳን መጠየቅ ማትፈልጉት ካለ ለእኔ ላኩልኝ፣ እኔ ጠይቀዋለሁ። ማንም ለምን አይሆንም? ግን ከግልጽ ካላደረግ ነው ለምሳሌ በእንትና ጉዳይ ላይ እኔ ጥያቄ ያለኝ የተላከውን ዊልቸር እንደዚህ ሸጠሻል፣ እንደዚህ አድርገሃል፣ እንደዚህ የሚል ነገር ኦርጋናይዝ በሆነ መንገድ ከነ ማስረጃ ካልመጣ በቃ ጭምጭምታ ነው የሚሆነው ማለት ነው። ወይም ደግሞ ሀሜት ነገር ነው የሚሆንብን ማለት ነው። ስለዚህ በደፈናው እርዳታ ሰብሳቢዎችን በቃ እየገረፍናቸው ነው የምንኖረው ማለት ነው። ከዛ አሽሙር የተነጋገርን እንሄዳለን። አንደኛው ይመጣል፣ እርዳታ የሚሰበስቡ በሙሉ በእርዳታ ገንዘብ ነው የሚኖሩት ይላል። ከዛ ደግሞ ጠርተን ደግሞ ስንጠይቅ ኦኬ ሚኪ በእርዳታ ገንዘብ ነው የምትኖረው፣ ስራ ምንድን ነው ብሎ አሁን እንደውም ሚኪ ተጠይቋል። በጣም ብዙ ጥያቄዎች ይቅርታ የጠይቀባቸው ጉዳዮች አሉ። ተስፋ ያደርገው ብዙ ጥያቄ ተጠይቋል። እንደውም መማር ተጠይቃለች፣ ሌላ ፍቄ ተጠይቋል። ይኸው በርሲት $2000 ልኬለት እሱ ያስገባው 800 ነው ተብሏል። አሁን ከዚህ በዘለል ደግሞ በእናንተ በእጃቸው ያለውን ዶክመንት ግልጽ እያደረግን መሄድ አለብን የሚል እምነት አለኝ። ምክንያቱም ህዝብ እያየ ስለሆነ ማለት ነው። ግን እስካበስለው ድረስ ካልክ ተሙ የጊዜ ጉዳይ ነው። እስካበስለው ካልክ እስኪ በስል እንጠብቃለን። ቴዲ ከዚህ በፊት እንዲህ አይነት ነገሮች ለምሳሌ አምጣ ምናለ ዝም ብለህ ምቀኛ ምናምን ሲባል ነበር የምታስታውስ ከሆነ ለዛ ነው የሆነ መረጃ በስሜትም በምናምን ማለት ነው ካለ እርግጠኛ ሆኜ ይዘህ የምትመጣበት ጊዜ ካለ ጊዜም ከፈለግ ጠይቃለህ። ዋናው ነገር ግን ትላንትና በውሸት የተወነጀሉ የሉም። ህዝቡ የሚሰርቁ ሰዎች እንዳሉ ያምናሉ ካሉ። ስለዚህ አሁንም ጊዜ የሚፈልግ ሰው ጉዳይ ምንድነው መረጃ የሚፈልግ ሰው ይኖራል። ይሄ በዚህ ምንዘጋው አይደለም። ለእርዳታ ዛሬ ጨርሰን አንወጣም። ነገ የምናወራበት ነገር አለ። ሌላ አዲስ ሌባም ሊኖር ይችላል። አላማው የሚሰርቁ ሰዎች እንዲጠፉና የሚረዱ ሰዎች ለምስኪኑ እንዲደርሱ ሌላ ታሪክ ነው። ስለዚህ እዚህ ጋር አሁን ጨርሰን ከነገ ጀምሮ ማናወራ አይነት ታሪክ ስለማይሆን ማለት ነው። በአጭሩ ያንን ነው የምለው። መረጃዎች ጊዜዎች ሲሆኑ እኔ ራሴ እናወራለንም ምን እንደሆኑ ዛኔ ምናወራት እንችላለን። ወደ ፍራውል እንሄዳለን። እንደኔ የመፍትሄ ሀሳብ አለ። አሁን ለምሳሌ የሚያስማማ ይሁን አይሁን አላውቅም። አሁን እኔ ማነሳቸው ጥያቄዎች አሉ ለህዝብ እኮ የተውኩት። እኔ አንድ በአንድ በጠይቃቸው እርግጠኛ ሆኜ ብነግርህ አይመልሱትም። ቀላል ጥያቄ ለምሳሌ እርዳታ የምትሰበስቡ ልጆች ለምንድነው በጋራ አንድ ላይ ሆናችሁ በቅንጅት ማሰበስቡት? ለምንድነው በተናጠል መሰበስቡት? ምክንያቱም በተናጠል ስትሰበስቡ ለብዙ ነገሮች ተጋላጭ ይሆናል። ለጭምጭምታም ሊሆን ይችላል። ለምንም በቃ አላማው የተቸገሩትን መርዳት ከሆነ ለምንድን ነው ሰብሰብ በማትሉት 5 6 7 8 እየሆናችሁ? ሁለተኛ በግልጽ ምንም እኮ ከጀርባ ማውራት አያስፈልገውም። ከእርዳታ ውጭ መደበኛ ስራችሁ ምንድን ነው? ምን ነው መሰሩት? እኔ ስራ ይሄ ነው፣ የገቢ ምንጭ ይሄ ነው። ኦኬ መኪና አለ። መኪና ካለ ስራዬ ነው በምትለው ኢንከም የምትነዳውን መኪና ልትነዳ ትችላለህ። ምንም መደባበቅ አያስፈልገውም እኮ። ከጀርባ የሚወራውን ነገር ፊት ለፊት ታመጣለህ። ከዛ ሰውየው የሚናገረውን መስማት ነው። ሰውየው የሚናገረውን ሰምተን ካልተዋጠልን አንገለውም ወይ እንትን አለው። ቀጣዩ ደግሞ የሌላ ሰው ሊሆን ይችላል። ሌላኛው ተሰደብን፣ ተዘለፍን፣ ራሳችንን ሰውተን እንደ ሻማ ቀልጠን
ከሰውነት ተራ ወጥተን መልበስ አልቻልንም፣ ማጌጥ አልቻልንም። አጭር ጥያቄ ለምን አታቆሙትም? ሰላሜን ይበልጣል። እኔ ቤተሰቤን የሚያደፈርስ ከሆነ እኔ ፖለቲካ ማወያየው በነገር ላይ በቃ ፍላጎቴ ስለሆነ ስለምወደው ነው። በቃ ኢንተረስቴ ነው። ከልጅነት ጀምሮ በቃ ያደግኩበት ነው። በቃ ሚዲያ ላይ ያደግኩት በቃ ስለምወደው ነው። እናትን እንዲህ ላርጋት እያሉ ቢሆን እኔ አንድም ቀን ስድብ ነው ብዬ አይቻላቅም። ያ የኔ ቤተሰቦች ያውቃሉ። ሰደብክኝ ካብከኝ አይ ዶንት ኬር። በቃ ስድባቻቸውን ራሱ ቤሲር መሰመስ ምናምን ነው ላይ የምችለው እንትኔ ነው። በቃ በጣም ወድጄው ደስ ብሎኝ ነው ወይ ቴሌግራም ላይ ጽፌ ምናምን። ስለዚህ እንደዛ ከሆነብኝ ኦኬ። እናንተ ደግሞ በዚህ ደረጃ እያስጨነቃችሁ ከሆነ በዚህ ደረጃ መከራ እየበላችሁ ከሆነ በዚህ ደረጃ በቃ እንደው ከሰው ሁሉ እያገለላችሁ ስድብና ዛቻ ደረጃ ላይ ምንም እንደ የረባ ነገር ከሆነባችሁ እንደውም የአንዳንዶቻችሁ ያላችሁን ሁሉ እየሰጣችሁ እንደሆነ እየተናገራችሁ ነው። በዚህ ደረጃ ለምን ትንከራተታላችሁ? ለዚህ ለሚሰድባችሁ ህዝብ፣ ለዚህ ለማመሰገን ህዝብ እንደ ሻማ መቀልጡት ይሄን መመለስ አለባችሁ። ከዛ በኋላ ለህዝብ መተው ነው፣ ለአድማጭ ተመልካች መተው ነው። እንደራሽ ወገን የሚለውንም ጨምርበት እዛ ላይ ከቴዲ ጋር የምጋራው ሀሳብ አለ። እኔ አሁን ካለው ጋር እግዚአብሔር ምስክሬ ነው የምለው እኔ በአናቱ ይተከላል። እውነቴን ነው የምልህ። እየተሰደብኩ የምደግፈው ነገር አይኖርም መቼ እየተሞለጭ ስፔሻሊ ሌባ የሚል ስም ከባድ ስም ከምንም በላይ ያንን እየተባልኩ አቆሟ ኮምፕሊትሊ ይቆማል። ከዛ በኋላ ትከትላለህ። ስለዚህ ፓሽኔ ነው ካላችሁ እንግዲህ ችግር የለውም መስራት ትችላላችሁ። ግን ከባድ ስለሆነ ነው የሌባ ስም ከባድ። ስለዚህ እውነት ለህዝቡ ታስቦ ነው ወይስ የራስም የተወሰነ አድቫንቴጅ የሚመታበት ነገር አለ? ይህንም አብራችሁ ግልጽ ብታደርጉ ጥሩ ነው። ይህን ሰው ያስገባሁት ማስረጃ ያለኝ ብለዋል። አረብኛ ጽሁፍ ነው ከነ ማስረጃ ይስላል። ከአንዴ ግልጽ አድርገህ ብታሳየን ደስ ይለኛል። መንገድ ላይ ስላለው ከማዘር ጋር ቫኬሽን እየሄድን ነው። ረዥም መንገድ እሷ እየሰማችኝ ነው ማወራው። ብታስቀድሙ እሺ። ለፊራ የምትለው ነገር ካለ የተነሱ ነገሮችን ሰምታል። የምትለው ነገር እስኪ በል ደቂቃው ሰዓት በእርግጥ አልነበርኩም እንትን አላልኩም። በኔትወርክ አይታል የሆነ ምናምን ሆይ የመኪና ዋይፋይ ነው የምጠቀመው። እሱን ላውራ። ሌላው ግን ለእርዳታ ሰብሳቢዎች ፌርነስ አሁን ለምሳሌ ሚኪ እርዳታ ሊሰጥ አለው አይደለ? አሁን ይቆራርጣል ማለት አለ። ይቅርታ። እሺ አይ ዋይፋይ አድርጌያለሁ እኔ መኪናው። ክቡራትና ክቡራን የኢትዮጵያ ህዝቦች፣ ብሔር ብሔረሰቦችና ህዝቦች እንዴት ናቸው? መሲ እንትን ኔትወርክ እንትን ስለሚለኝ የነበረ በስልክ እየሰማው ነበረ። አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። እሺ ጫወታም ጨምሬያለሁ። ቴዲ ሊሰመርበት የሚገባ አንድና አንድ ጉዳይ ሊሰመርበት የሚገባው ነጥብ ይዤበት የማወራው እኔ ንግግሬ የተናገርኩት ወንድማችን ተሙ ለተናገረው ለሰራው ቪዲዮ መልስ ነው የሰጠሁት። አመሰግናለሁ። አሁንም ነው አመሰግናለሁ። ገለቶማ ተሙ ፍራውን ጥያቄ አለ። ተሙ ወዳጃችን ነው። የሽምብራውን ጠርጠር ከቪድ ሙዚቃ ከሰራ በኋላ ወዳጅ አድርጌዋል። የልጅነት ሙዚቃችን ስለሆነ ግን ተሙ ለሰራው ሙዚቃ አልኩኝ ጥያቄ ነው መልስ የሰጠሁት። ማንንም ሌባ በማለት አለ። ማንንም ሰው አይተህ ከሆነ ሌባ ናቸው የሚል ሳይሆን ተሙ ላነሳው ጥያቄ እኔ እንዴት ልጠይቅ እችላለሁ? የራሴን ገንዘብ ነው የምሰጠው። የራሴን ገንዘብ ስለምሰጥ እንዴት ልጠይቅ እችላለሁ? ምንድነው? ማነው ኦዲት የሚያደርገኝ? የሰበሰብኩት የለም፣ ከሰው የተቀበልኩት የለም። ስለዚህ መልስ እሰጣለሁ። ማንንም ሰው ሌባ ነው እከሌ ዘርፏል፣ እከሌ ሰርቋል ሳይሆን የራሴን ወንድማችን ተሙ ማንሳቱ በጣም በዚህ በነገራችን ላይ ጠያቂም ተጠያቂም እንዳለ እንዲታወቅ ነው። ተሙ የሚሰራው ስራ የቲክቶክ ጸረ ሙስና ኮሚሽነር አድርጌ እኔ ሾሜዋል። የቲክቶክ ጸረ ሙስና ኮሚሽነር ነው እና በዚሁ ቀጥል ነው ምለው። ግን ልል የፈለግኩት ምንድን ነው ማንንም እዚህ ቲክታክ ላይ እርዳታ የሚሰሩትን ሌባ ናቸው ሰርቀዋል ሳይሆን እኔ እንደ ሌባ ፍራውን አልረዳም። ፍራውን አስመሳይ ነው፣ ቃል ገብቶ ይከለክላል፣ እንደዚህ ነው ሲባል ማንም ሰው ወጥቶ ዲፌንድ አደረግ ጸጥ ነው የሚለው። አይ በእኛ በኩል ይህንን ረድቷል፣ በእኛ በኩል እኮ እንደዚህ አድርገናል ማንም ሰው ማለት። ከዛ የተነሳ ነው ጥያቄዎቹ ለእኔ ስለቀረቡ ነው መልስ የሰጠሁት እንደ ማንኛውም ሰው አስክብሬ። ሌላ ሰው
የማከብራቸው አሉ። እንደዚሁም ደግሞ መልስ የማልሰጣቸው ሰዎች አሉ። አሁን አንድ ልጅ ጥያቄ አንስተዋል። የነርስ ቅምጥ ጥያቄ ነርሲንግ ሆም ቅምጥ ያነሳው ጥያቄ አለ። ለእሱ መልስ አልሰጥም እንትን አለለም። ግን ቴዲ ወንድማችን ቴዲ አንተ ጋር የተነሳው ጥያቄ አሁን አንድ የሰማሁት አለ ቪዲዮ መሲ ብሪጅስቶንን ብታስገባልኝ ጥሩ ነው። ቪዲዮ አስጨንቆ ያሰራል ሲል ወንድሜ ሚኪ ፍጠራሪው እዚህ ጋር ቪዲዮ ስራ ብዬ ቴክስት ያደረኩለትም ነገር የለ። ሚኪ ደርሷል ሰጣቸው ነው እንጂ የምለው ሚኪ ቪዲዮ ስራ የታለ ቪዲዮ ፖስቶ አይደለም ነው። እንግዲህ አስጨንቄውማ ከሆነ ፊት ለፊት አለ ሊናገር ይችላል። መሲ ብሪጅስቶን ጋር ብዙ አረብ ሀገር ላሉ እህቶች ወረቀት አሰርቻለሁ። መሲ ሰርታ ደልጪው ነው የምላት እንዳትፖስቻቸው። ይሄን ቪዲዮ አይተው ነገ የሆነ ቢያልፍላቸው የሆነ ቦታ ቢደርሱ እሱ ባሰራላቸው ወረቀት ነው እያለ ማንም ሰው ሊያሸማቅቃቸው ስለሚችል አጥፊው ነው የምለው። አንድ ሁለት ሶስተኛ ምንድነው አንድ ሌላ ጥያቄ ምንድነው አስታውሰኝ። በመሲ ስልክ ሰማው ስለነበረ ኔትወርክ እኔ አንድ ብርቱ ጥያቄ ከሱ ጋር ከዚህ ጋር ዛሬ ከተነሱት ለምሳሌ እዚህ ሶሻል ሚዲያ ላይ እርዳታ የሚሰበስቡ እራሳቸው ተረጂ ናቸው የሚል ቃል ተጠቀሙ። ኦኬ አሁን ስፔሲፊክ አድርገህ ወይ ሚኪን አላልክም ወይ ፍቄን አላልክም ወይ ተስፋ ያደርገን አላልክም ወይ መማርን አላልክም። እርዳታ የሚሰበስቡ አቤት ይላሉ። ምክንያቱም ለምሳሌ እንትን መንገድ ላይ እንትን ስለሆንኩ ነው ፍሎሪዳ እየተዘጋው ስለሆነ ኔትወርክ ውርድ ውጠት ይላል። ለምሳሌ ወርልድ ቪዥንን እንውሰደው። ወርልድ ቪዥን ከሚሰጠው ገንዘብ ላይ ነው ራሱን እየረዳ የሚኖረው። ስለዚህ እርዳታ የሚሰበስቡ ሰዎችም ራሳቸው ተረጂ ናቸው የሚለው ያ ነው። የኔ ከፍ ያለ አመለካከት ነው የምጠቀመው። የሆነ ሰፈር ውስጥ ያለ ነገር ላጠቀም ይችላል። ሁለተኛ ሙባረክን ምናልባት ብታስገባው ቢኖር ሙባረክ ዛሬ ገብቶ ከሆነ ወይ ከሌለ እሱም አንስቸው ስለነበረ በሙባረክ በደረሰኝ ያለ 4.5 ሚሊዮን የኢትዮጵያ ብር ወደ ሀረር አካባቢ፣ አርሲ፣ ወለጋ እንደዚህ የተረዳ ነው በደረሰኝ የተቀመጠ በሙባረክ የተላለፈ እሱም እየሰጠ ምናምን ያለ 4.5 ሚሊዮን ከራሴ ገንዘብ ማንም ሰው እንትን ሳይል ማለት። አሁን ችግሩ ምንድነው? ስንናገር ለታይታ ነው የምትናገሩት ይባላል። ለምሳሌ ትግራይ መሲን ጠርተህ ጠይቃት። ትግራይ ከጦርነቱ ያገግመው ወጣቶች በመሲ በኩል እንደዚሁም ደግሞ በተለያዩ የትግራይ ተጋሩ ባሉበት ወደ እንትን ረድቻለሁ ሰጥቻለሁ ላይክ እስከ 2 ሚሊዮን አካባቢ እንደዚህ ሰጥቻለሁ። ትግራይ ግን ቪዲዮ ሰርቻለሁ አላሰራሁም፣ አልፈልግም። ወደዛ እንመጣለን። ለምሳሌ አሁን አንድ ጥያቄ ልጠይቅ። ለምሳሌ በተናጠል ዩኒላተራሊ አንተ የወሰንካቸው ውሳኔዎች አሉ። ለምሳሌ እግረኛው በሀቅ የሚሰራ ሰው ነው፣ እንትናንትና በሀቅ የሚሰራ ነው ምናምን ብለህ አንዳንዶቹ እንደዚህ የነገርካቸው አሉ። አዎ እኔ እከሌ በሀቅ ነው የሚሰራው እከሌ በሀቅ። አሁን ለምሳሌ ከዛሬ ከሰበሰብካቸው ማነው መማር ጋር 2 ጊዜ ነው የሰጠሁት። አንድ ተስፋዬ ባለበት ነው። አንደኛው የኦርቶዶክስ ዘማሪ ኃይሉ ዮሐንስ ለሚባል ተጠራው፣ ሄድኩኝ፣ እዛው አስተላለፍኩለት የሕክምና መጀመሪያ እዛው ጋር ስንት ነው 4000 ነው 3000 4000 አደረኩና በመደኔክስ ደግሞ 1000 ጨመርኩ $1000። ስለዚህ ወደ ለኃይሉ ዮሐንስ ኩላሊት ነው ምናምን ታሞ ያለው ማለት ተስፋ ያደርገ ነበር። አንዴ ደግሞ ለደብረ ብርሃን ነው ምናምን ሲሰበሰብ ወደ 1400 አካባቢ ነው። በቃ እሱ እኔም ሰጠው፣ እዛ ጋር ሰጠው፣ ወጣው። እኔ ኦዲት የማድረግበት እከሌ እዚህ ጋር ወስዳል። አሁን እኔም በተመለከተ ነው ልመልስ የምችለው። ፍራኦል ኢቲቻ አልረዳም፣ ሳክስ ነው አልሰጠም። ብሰክስም ያምርብኛል። እኔ በጣም በነገራችን ላይ አልሰጠም። የራሴን ገንዘብ የሰራሁበትን ስለምሰጥ ማለት ነው። የራሴ ነው የምሰጠው። 5 ሳንቲም ማንም ሰው ሰጥቶኝ አይደለም፣ ከሰራሁበት ላይ አንስቼ ነው የምሰጠው። ብሰክስም በደንብ ነው የሚያምርብኝ። ጥንቅቅ አድርጌ ማለት ግን ሲናገሩ አንተ ከማንም ገንዘብ ወስጄ አላውቅም ትላለህ እንጂ ለጎፋ በተሰበሰበው በሌሎች እርዳታዎችን ከዚህ ቀደም በነበሩ ገስት ላይ ካሉ ሰዎች በዜል በፔይፓል በምናምን ላይቭ ቅድም አሁን አንድ ወረቀት ሲታይ ነበር እና ሌሎች እንደዚሁ ለሌሎች ጥያቄ እንደላኩት ሁሉ ለፍራኦልም ጥያቄ ብሎ ይላኳሉ። ከሰዎች በተለያዩ መንገዶች ለእርዳታ በሚል ወስደሃል ይባላል። ምን ትላለህ ለዚህ? እሱ ማስረጃ አቅርቦ ፍራኦል ኢቲቻ ተብሎ የተረዳ ካለ ማቅረብ መልስ ሰጥበታል። እንትን ላላ አይደለም ግን
ጥያቄ አለኝ ቴዲ። አንዴ ፊራጅ አንዳንድ ሰዎች ፌስቡክ ላይ እንትን ያሉ አሉ። እነዚህ ሰዎች መልካም ናቸው የተባሉ አሉ ከሜንሽን ከተደረጉት እና እኔ ደግሞ ፍራኦል ጋር ብዙ እንደመስራቴ እኔ ሜንሽን ያለመደረጌ ምንድነው ምክንያቱ? የኔም ክሊር እንዴት አልተደረገልኝም? እንከን አለ ወይ? እንከንም ካለ ለኢትዮጵያ ሕዝብ ተነግሮ እኔም የምጠየቅበት ነገር ቢፈጠርልኝ እኔስ ከማን አንሳለሁ የሚኪ አይ ከማንም አታንስም። ትልቁን አንበሳውን ድርሻ የምትወስደው አንተ ነህ። ከማንም አታንስ። ግን ኮምፕሌን መጥቶ ነበር እኔ ጋር እና አንተ ደግሞ እኔ ጋር ኦልሬዲ አንፎሎ አድርገህ ምናምን ይሄዳል። ልትገኝ አልቻልክም፣ አልተገኘም፣ እኔ ጋር የለ። ስለዚህ እንጂ ትልቁን ድርሻ ከሌሎቹ ከኔ ጋር ባለው የምሰጥ ሰው ነው። ያንን እነ አብነት ቀርበው ይሄ ነው በሚለው ነው የጨረስነው ከሱ ጋር እንጂ ሌላ ነገር አለ ከሌላ ከኔጌቲቭ ነገር ሳይሆን ፖዚቲቭ ነው። ሁልጊዜም ከሚኪ ጋር ቪዲዮ ስራ እና ፖስት ብዬው አላውቅም። አንድ ሁለተኛ ነገር ደግሞ ሁልጊዜ ከገንዘብ በተጨማሪ እንደ ወንድም ነው የምመክረው። እንደዚህ አይነት ስህተቶች በህይወቱ እንዳይፈጠር ኤቭሪ ሲንግል ዴይ ነው እንትን ብለው መመክረው። ይሄን ሊናገር ይችላል። ከሌሎቹ ጋር ስቀርብ እንደዛው። ሌላ ከኔ ጋር የሰሩት እኔ ምንድን ነው ኮምፕሌን ፊራ እንደዚህ ልከልኝ አልደረሰኝም የሚል የሆኑ 4 አሮጊቶች ዋትሳፕ ላይ በሆነ ሰው ደውለው አናግረውኝ ልጁ ሄዶ እስቲ ጠይቃቸው ስል አልሰጠንም አሉ። ኦኬ አልሰጣችሁም? አልሰጠንም ብለው ተናገሩ። እጠይቀዋለሁ እንደዚህ አይነት ነገር ካለ ሌሎቹንም ዲቴል እጠይቃለሁ አልኩኝ። ሚኪ እና እኔ ልንገናኝ አልቻልንም። ይሄ ነው ያለው እንትን። ከዛ ውጪ ግን እኔ አሁንም አስረግጬ የምናገረው ሚኪ ጥያቄ አለ። አይ ጥያቄ ሳይሆን ኦልሬዲ ጉዳዩ አሁን በተፈጠረ ዛሬ ክሊር ሲያደርጉ ነበር። ሰዎቹም አጋጣሚ መጥተው 20 ሺህ ብር እንዳስገባውላቸው እሱም አስገባላቸው አለኝ 20 ሺህ ብር መሆኑን 4 ሰዎች እየመረቁት እንደሰጣቸው 20 ሺህ ብር በዚሁ መናገር ይችላል ስላለ ዛሬ አጋጣሚ በተፈጠረብኝ ጉዳይ ላይ መጥተው 20 ሺህ ብር እንዳስገባውላቸው ሲናገሩ ነበርና ይሄን በራሱ ምስክርነት ነው። በዚሁ ክሊር እንዲያደርግ እኔ ሚኪ የነሱን ቪዲዮ በዋትስአፕ ላይ ላከልኝ። ፊራ አለኝ ብዙ ጊዜ እንደዚህ በጣም የተቸገሩ ሰዎች ካሉ እንደዚህ ናት ብሎ ዋትስአፕ ላይ ልክልኛል። ምንድን ናቸው ስለው እየመረቁ ነው እና የሆነ ነገር አድርግላቸው አለኝ። እሺ ሚኪ ብዬ 100 ሺህ ብር ላኩለት። 100 ሺህ ብር ስጣቸው ብዬ 100 ሺህ ብር ላኩለት። 100 ሺህ ብሩን ሰጠሁት። ከዛ በኋላ እነሱ ቆይተው ነው በሌላ ሰው ኮንታክት ያደረጉኝ ማለት ነው። የሆነ ልጅ ነው ኮንታክት ያደረገኝ አላደረሰንም ብለዋል ብሎ እዛ ሰፈር የእነሱ ሰፈር ልጅ ነኝ ብሎ ዋትሳፕ ላይ ነው እንትን ያደረገኝ ማለት ነው፣ ቴክስት ያደረገኝ። ከዛ ደወልኩለት። ከሚኪ ጋር ደግሞ ኦልሞስት አመት ይሆናል ተገናኝተን አናውቅም። ኦልሞስት ይር ተገናኝተን አናውቅም። ግን እኔ እዚህ እርዳታ የሚሰበስቡ ልጆች ሊያሰምሩና ሊያውቁት የሚገባው ነገር ሌባ ናቸው፣ ዘርፍ ሰርቀዋል የሚል አይደለም የተናገርኩት። ፍራኦል አልረዳም፣ አስመሳይ ነው፣ አይሰጥም፣ ቃል ገብቶ ይጠፋል ለሚለው ነው መጥቼ ቴዲ መልስ የሰጠሁት። ለሚለው ይኸው ቲክታክ ላይቭ ላይ ቁጭ ብዬ በራሴ የሰጠሁት 60 ሺህ ዶላር ነው። እንደገና ሌላ ትራንዛክሽን አለ ከፍያ ያወጣሁት። እሱን መንገድ ላይ ስላለው ነው እልክልሃለሁ ብዬ ነበረ። በስም የተጠቀሰ ነው እሱ ብዙ አለ። አሁን እነዛ ነገር ከተነሱት ፊራ አጭር ነገር እነዚህ ማጥራት ያለው አንደኛው ለጎፋ እዚህ ላይ ቴዲ ይቅርታ በእናትህ 100 ሺህ ብሯ ላይ አጥርቶ ይለፍ 20 ሺህ ብር ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። እዚህ መናገር ይችላል። 20 ሺህ ብሯን ለአንተ ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። ያው ፊት ለፊት ነው የምናገረው ቴዲ። እዚህ ጋራ ክሊር እንዲያደርገው ነው 100 ሺህ ብር እዚህ ጋራ እሱ ሳያውቅ ያስቀረው እንዳይመስለው 4 ሰዎች ናቸው እየመረቁት 20 ሺህ ብር አስገባና 20 ሺህ ብር ለራስህ ውሰድ ለነዳጅ ምናምን ብሎ ማለት ነው። እዚህ ጋር ፊት ለፊት ብላን እንደዛ። ስለዚህ እንትን ጎንደር ሄዳለሁ ብሎኝ ነው መሰለኝ 20 ሺህ ብር ውሰድ ያልኩት። 20 ሺህ ብር ብርም የለኝም ምናምን ሲለኝ በቃ 20 ሺህ ብር ውሰድ 100 ሺህ ብር ከዛ ደግሞ 20 ሺህ ብር ስጣቸው እንደዛ እንትን ብያለሁ። ብዙ ነው እርዳታ እንትን የምንለው ከሚኪ ጋር። ሌላ አንድ ብርቱ ጥያቄ አንተ አጥራለህ ፊራ፣ ይሄን ሳልጠይቀው አልፍ እኔ ሴጣን ራሱ ይታዘበኛል። ሚኪ ምንድን ነው ወደ ሚኪ እነዚህን ገንዘቦች ለምንድን ነው በግለሰብ የምትልከው? እነሱ ቪዲዮ ስለሚሰሩ ነው? አሁን ከህዝቡ የሚነሳው ጥያቄ ልጠይቅህ። ለምሳሌ በሚኪ በፍቄ በዮኒ በተስፋዬ በምናምን በግለሰቦች የምትልከው እኚህ ሰዎች እንደፈለግ አድርገህ ቪዲዮ ስለሚሰሩ ወይ ስለሚያሽሞነሙኑ ስለሚያጀግኑ ምናምን ኢዚ ስለሆኑ ነው በተቋም ደረጃ ማትልከው ወይስ ለምንድን ነው?
ለምሳሌ ቪዲዮ እኔ ሚኪን ስራ ሚኪ መስክር እዚህ ጋር ቪዲዮ ጠይቄ አላውቅም። ቪዲዮ ፔጃችንን ያሳድጋል። አንደኛ ነገር ደግሞ ቪዲዮ እንደ ኤቪደንስ እኛም ስለመርዳታችን ቪዲዮ ማስቀመጥ አለብን ከሚል ነው የሚሰሩት እንጂ ሲያጀግኑ ስትል ምንድን ነው መጀገን? የትኛው ጦር ሜዳ ነው ማለት ስለሚያጀግኑ ማለት ምንድን ነው መጀገን? በምንድን ነው መጀገነው? በእርዳታ እኮ ከእግዚአብሔር የወረስ ነው ጀግን ስልክ እየገባ ኔትወርክ ይቆረጣል። ቴዲ ፍራውልን መጠየቅ የምችል ከሆነ ከፈቀደ ፕሊዝ። አልፌ ስለምሄድ እንትን ስለምል ስልክም እየገባብኝ ነው፣ የተቆራረጠ ነው። ይሄ ስልክ እየረበሸኝ ነው እዚህ ብዙ ሰው እንዲወራለት ትፈልጋለህ፣ እንዲነገር ስለምትፈልግ ነው ይላል። በእርዳታው ጉዳይ ማለት ነው። ብዙ ያልተነገሩ ያልወጡ አሉ፣ በተቋም የተለገሱ አሉ። ያ ነው ግን አንድና አንድ ማወቅ ያለባችሁ ቴዲዬ ሰማላር እንዳለው እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። በዚሁ አጋጣሚ ግን እኔ ኦልሬዲ ገንዘቡን ሄጄ ስሰጥ መረጃ ለራሴ የምፈልጋለሁ። ዛሬ ላይ አንተ ብድግ ብለህ ፍራውል የሰጠው ገንዘብ ብትል ገብተን ፔጅ ላይ ማየት ይችላል። ለራሴ ምስክር ነው፣ ህዝቡ መረዳቱን ማሳያ ነው እንጂ በዚሁ አጋጣሚ እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። ለምሳሌ ሙባረክ ገብቷል። ሙባረክንም መጠየቅ ትችላለህ። እሺ እድል ይሰጠኛል። ቴዲ እሺ፣ የምታንሳው ኔትወርክ ይቆራርጣል። ጥያቄ ነው። እሺ ቪዲዮ ቅረጽ ብያለሁ ወይ ሙባረክ ጋር አልልም። እሱ አለው ግን እኔ ሙባረክ ቅረጽ እንደዚህ አድርጋለሁ። ፍራውል እያወራ ነው መሰለኝ። እያወራሁ ነው። ሙባረክንም ብዬ አላውቅም፣ ሌሎቹንም ብዬ አላውቅም። ሌላ የኤት ስራ ስልኬ ስለገባው ስልክ ይበጣብጠኝ። ሌሎቹ ተራ እስክትረጋጋ የሚነሳውን ስማና ለአንተ በተረጋጋበት ቦታ ላይ በቂ ጽድት ያለ ነገር እንድታደርግ በቂ ደቂቃ እንስጣለን። እሺ ቴዲ የምትለው ነገር አለ? ወደ ቴዲ ባህሩ። አይ ምናልባት እንግዲህ ተመሳሳይ ፍራውል እንደሆነ አላውቅም፣ ግን ከ15 ዓመት በፊት ማውቀው አንድ ፍራውል አለ ኢትዮጵያ እያለሁ። በጣም የተከበረ የህግ ባለሙያ ወንድም ያለው ከኛ ጋር ስራ ስንጀምር እንደዚህ እንደገና ትልቅ ቢዝነስ ላይ የነበረ አንድ ሰው አውቃለሁ። ይሄኛው እንግዲህ ምንድን ነው ዲያስፖራው በራሱ ዩኒቲ ባለመኖሩ፣ ስትሮንግ የሆነ ሲስተም ባለመኖሩ፣ ይሄ እንግዲህ ቻሪቲ ወይንም ደግሞ ፊላንትሮፊ የሚሉት ነገር እዚህ ሀገር ላይ በጣም የተለመደ ነው። ሆስፒታሎች እነ ጆን ሆፕኪንስ እነ ዩኤስ ቺልድረን ሆስፒታል እንደዚህ የሪሰርች ገንዘብ ምናምን በየስቶሩ በየምኑ በየትልልቅ ቢዝነሱ ሲሰበስቡ ይታያል። እና መለመድ ያለበት ጥሩ ነው። ዜጎች መረዳት አለባቸው። እግዚአብሔር የረዳን ሰዎች ለሌሎች መገዝ አለብን እንደዚህ። እና ይሄ አሁን እየተፈጠረ ይህን አድቫንቴጅ የሚወስዱ ሰዎች ካሉ እንግዲህ የኛ ድርጅት ባለፈው ነገር ያለው ጥብቅና ላይ ነው የምንሰራው። ዲያስፖራውን የሚያጨረብሩት ሪል ስቴቶች፣ ዘመድ፣ ማንኛውም አይነት ድርጅቶች እሱ ላይ ዲያስፖራውን ፕሮቴክት ለማድረግ ነው እኛ የተቋቋም ነው። እኔ ከዚህ ከአሜሪካ ሄጄ ነው ኢትዮጵያ ትልቅ የጥብቅና ድርጅት ያቋቋምኩት። ምንድነው ይሄ አሁን እዚህ ጋር የምንሰማው ነገር ያሳዝናል። ብዙዎች መርዳት የሚፈልጉ ሰዎች እንዳይረዱ የሚያደርግ ነው። እንግዲህ ድሮ እንኳን የማውቀው ፍራውል ስትሮንግ ቢዝነስማን የነበረ እንግዲህ አዶን ነው፣ ግን እኔ ግን ፍራውል የትቻን አላውቅም። ፍራውል ማን አብዲሳ የፍቃዱ አብዲሳ ወንድም ከሆነ እሱ በተወሰነ መልኩ ላስት ኔም ስለሚጠራ ነው። ኦኬ እንግዲህ አዶን ነው ድሮ እኔ የካ ያለው አዶን ነው የምታስታውሰኝ ከሆነ ወንድምህ ድሮ ዘንጦ ሼቪ ገዝተህለት እየመጣ ሞራላችንን የሚነካው እሱን አስታውሳለሁ። ዞሮ ግን ስትሮንግ የሆነ እንትን አሊያንስ ያስፈልጋል። መረዳዳቱ መትም ማለት አለበት። እንዲህ አይነት ቴዶም ይሄንን ኢኒሼቲቭ ወስደህ የሆነም የሚያጭበረብሩ ሰዎች መጋለጣቸው ጥሩ ነው። እንደገና ግን ይሄ የእውነቱን መንገድ መፈለግ ስታንዳርዱን አንድ ሰው እንዲህ ያደረገ ከተባለ ይሄ የእናንተ እንትን ኮርት ኦፍ ፐብሊክ ኦፒኒየን ነው ሚዲያ ማለት ነው። ግን እስከ ኮርት ኦፍ ጀስቲስ ድረስ አንድ ሰው በሌሎች ስም ያጭበረበረ እንደሆነ በከባድ የማታለል ወንጀል ድረስ መጠየቅ የሚችል እንደሆነ እንድታውቁ ትፈልጋለሁ በወንጀል። ስለዚህ የተጀመረው ኢኒሼቲቭ ጥሩ ነው። ግን ዝርዝር ይሄ ሁሉም እንትን ብሎ ሳይሆን እገሌ ላይ ኃላፊነት አለበት። ያ ሰው ጥፋት እስካልጠቀ ድረስ ይሄ ጥፋቴ ነው እስካላለ ድረስ ይሄ ነገር መቀጠል አለበት፣ መጋለጥ አለበት። የኛ የተቋቋምንበት ዓላማ እንደውም
ዲያስፖራውን የሚያጨረብሩ ሪል ስቴቶች፣ ድርጅቶች አጉል አክሲዮን እያሉ የሚበሉትን ምናምን እዚህ አሜሪካ ድረስ መጥተው ቢሮ ከፍተው ከዲያስፖራው በቃ ዲያስፖራውን ማለብ አሁን አዲሱ ፋሽን ሆኗል፣ በተለያየ መንገድ ማለት ነው። ይሄ ተገቢ አይደለም። አረብ ሀገር ያሉ እህቶቻችንን እንደዚህ አቢዩዝ ማድረግ የተለመደ ነገር ሆኗል እና ይሄን ነገር ወደ ኔክስት ሌቭል ብንወስደው ይሄ እንዲያርጓል ከተባለ ኦን ቢሃፍ ኦፍ ዩ እኛ ኮምፕሌንት ፋይል ማድረግ እንችላለን። ይሄ ፕሮሲኪዩት የሚያደርጉት ወይም ምርመራ የሚያጣሩት አካላቶች ጋር ይሄ ፋክት ነው። ነገር ግን ይሄ በጉድ ኢንቴንሽን የጀመረ ነገር ሌላ ሳይድ ባይዝ ጥሩ ነው። ይሄንን ነው ማንሳት የፈለኩት። እዚህ ላስት ኔም ስለሚጠራ ነው ብሎኛል። ፕሬድማች ቴዲ ይህንን ነገር ታስተባብሩና ዲያስፖራውን በማናቸውንም መልኩ ማለት ዲስ ኢዝ ናት ፌር እንደገና ብዙ መረዳት ያለባቸው ሰዎች እንዳይረዱ የሚያደርግ ነው እና ተገቢ አይደለም። ታንክ ዩ ቴዲ ከይቅርታ ጋር ግን ከሌሎቹ ጋር ልቀመጥ እችላለሁ። አብሬ መቀመጥ ከማልፈልገው ሰው ጋር ግን አስወጣለሁ። ላይክ ከማይመጥነኝ ሰው ጋር መቀመጥ አልችልም። ትፈራለህ? እውነታውን ስለማውቅ አውርደው እንደዛ ነው። ቶኬ ኖሮ ጥያቄ አለ። ኦኬ፣ ስለዚህ እኔ እወጣለሁ። በሉ ቻው፣ መልካም ነው። እንዴት ይራስ አይወጣ ፍቄ ይቅርታ እንትን አደርጋለሁ። ምክንያቱም እንትን አለንም ሌሎቹ በህግ ጨርሳቸዋል። የምትገኘው መልሱም ስለሚኖር ነው። በመጀመሪያ ጥያቄ ከጨረስኩኝ እኔም ልውጣ። በቃ በጣም ልጨርስ ሚኪዬ፣ ረጅም ሰዓት ቁጭ ብያለሁ። እንደዚህ ነው ከሲ ያንተን ጥያቄ ሰምቻለሁ። እንደዚህ ኮምፓይል አድርጌ ፍራውል ልጠይቀውና እንደዚህ ፌስ ቱ ፌስ እናውራና እኔ ብዙ መረጃ አለኝ። ለዛ ነው ስለሚፈራኝ ነው። ከመጀመሪያው ስለሆነ ቲክቶክ ላይ ያለሁት እንደሌላው ቲክቶክ ዘግቼ አልጠፋም። በጣም ለማጥፋት ሞክሮኛል፣ አልጠፋውም። ቴዲ እግዚአብሔርን ነው የምነግርህ። ገብቶኛል። ጥያቄ ያንተን ጥያቄ እየጠየቅኩኝ ነው። እኔ እናንተን ሁለታችሁን ሌላ መድረክ ላይ ፊት ለፊት ላቅርባችሁ። በቃ ቴንክ ዩ። መልካም ጊዜ ቴዲ። ጥያቄ ችግር የለውም ቴዲ። እሺ ዮኒም ቴዲም ከዚህም በኋላ ሌላ ጥያቄ ያለው ሰው ካለ በእርዳታ ጉዳይ መጥቼ ለመመለስ ዝግጁ ነኝ። ሙሉ ቀን በራሴ አንድ ወሳኝ ጥያቄ ሚኪ አንተ እንድታግዘኝ የምፈልገው ለእሱ ጥያቄ ያለኝ እኔ ከመረጃ ጋር ቴዲ አንዴ ታስቀድመኝ ለሁለት ደቂቃ ብቻ። ለማን ለሚኪ እና ለሀቢባ። እሺ ለሚኪና ለሀቢባ። እሺ ለሚኪና ለሀቢባ ያው ህዝብን ስለሚወክል አንድ በዚህ ቅርብ ጊዜ የሰማችሁት ነገር አለ። አንድ የህዝብ ልጅ የተባለ ሰው ለኢትዮጵያ ህዝብ እየደረሰ በጣም ልባችን ካሳዘነው አንዱ ድርጊት እሱ በዚህ በቅርቡ የፈጸመው ድርጊት ነው። የሰው ብር ይዞ በመጥፋቱ ነው። የሰው ብር አስበልቶ በመጥፋቱ ነው። ልጅቷን አላቃትም፣ ተሸውጄ ነው የተበላሁት ነው የሚለው አይደል? እንደ ሚኪ ተሸውጃለሁ ብላ ሀቢባም አላቃትም፣ ጭራሹ ሌባ መሆኗን 57 ሚሊዮን ይዛ መጥፋቷን አላቅም ብላለች ብላችኋል። ግን እኔ እዚህ ላይ በቪዲዮ ላርገውና እዚህ ላይ ይህንን ነገር ከመስራቱ በ3 ወር በፊት ሀቢባ እየነገረችው 57 ሚሊዮን ይዛ እንደጠፋች ማን ነው ስሟ እያላት እዚህ ጋር ድምፁን አንዴ ልክፈተው። እዚህ ጋር ምን ለማለት ፈልጌ ነው? ህዝባችን ሰውን የእኛን ህዝብ በታዋቂነት በፌመስነት መሸወድ ይብቃ። ሌባ ነው ብላችሁ አጋልጦ ወገኔ። ምክንያቱም ይኸውልህ አላቃትም ብሎ የዛን ሁሉን አባቶች እናቶች በሬ ሽጦ መሬት ሽጦ ምን አድርጎ እኔ ብዙ ግሩፕ ውስጥ አስገብተውኛል። እንባቸውን እየሰማው ነው። የምንችለውን አንዳንድ ልጆች ከትምህርት ቤት ያስቀሩ ልጆች አሉ። ልጆቻቸውን ይዘው እስከ መሄድ ድረስ የደረሱ ይሄን ዓመት መግባት አይችሉም ተብለው 2 ልጆችን ላስተምር ቃል ገብቻለሁ። የግል ትምህርት ቤት እኔ የሰራሁትን ለመግለጽ ፈልጌ አይደለም፣ ግን የልጆችን እንባ እንደዚህ አንብተው ከትምህርታቸው አቋርጠው አባት እናቶች እንደዚህ አዝነውብህ እኔ ራሱ በጣም ያዘንኩበት የእውነት እኔ የህዝብ ልጅ አድርጌ ነው የምቆጥረው። ሚኪ አብርሽ የድሮ ወዳጄ ነው አብርሽ እና ላቋርጠው። እኔ ጉዳይ ላይ ምንም አይነት መልስ አልሰጥም ህግ ስለያዘው። ግን እዚህ ቪዲዮ ላይ ፎቶዋን ወይ አላሳየችኝ። ማሂ ብዙ አይነት ስም ሊሆን ይችላል። እኔ ኮንሽስ አልነበርኩም፣ ጌም እየተጫወትኩ የነበርኩበት ሰዓት ነው። እንደዚህ አይነት ውንብድና ውስጥ የት ሄጄ ልበላ ነው? የት ሄጄ ልኖር ነው? አብርሽ በእርግጠኝነት አንተ ከድሮ ጀምሮ ታውቀኛለህ። እኔ አሁን ለዚህ ጉዳይ ምንም ማብራሪያ አልሰጥም። ግን እንደ ኩዌስችን ሴትዮዋን ፎቶዋን እያሳየችኝ እንደዚህ እያሳየችኝ ምንም የነገረችኝ ነገር የለም። እሷ ማሂ የት ቆይተሽ ነው ስላት በዚህ ጉዳይ ተጠምጄ ማሂ ምናምን አለች። እኔ ስም ነው የነገረችኝ። ኮንሽስ አልነበርኩም። ጨዋታ ላይ ቀልድ ነው እኔ እንትን ያልኩት
ምንም የማውቀው ነገር እንደሌለ ልቦና ያውቀዋል። ሰው አለቃቅሶ ስለነገር አይደለም። ይህን ጉዳይ የኢትዮጵያ መንግስት ህግ ይዞታል፣ ህግ ይጨርሰዋል። በዛ ጉዳይ ማብራሪያ አልሰጠም። ግን እዚህ ጉዳይ ላይ የምነግርህ ነገር ፎቶዋን ይዛ ስሟን አልነገረችኝም። እንደዚህ ብትነግረኝ ኖሮ ከዚህ ጉዳይ ባልገባው ነበር ማለት ነው። ስለዚህ እግዚአብሔር እንትን ያለባቸውን የጎደለባቸውን እግዚአብሔር ሁሉ ነገር እቅፍ ድግፍ ያርግልኝ፣ ሁሉ ነገር እስኪያልቅ ሀቄ እስኪወጣ ማለት ነው። ኦኬ እሱን የሚያዘውና ሚኪ አንድ ጥያቄ ወደ እርዳታ ነው። ለምሳሌ እናንተ በግለሰብ ደረጃ ነው አድርሶ የተባላችሁት የምትሰጡት። የመጀመሪያው ነገር እናንተ ለምንድን ነው የተመረጣችሁት? ለምሳሌ አሁን አንተ ከአዲስ አበባ ተነስተህ የሆነ ቦታ ስትሄድ ወጪ አለ፣ ምንም ጥያቄ የለም። ምሳ ትበላለህ፣ ነዳጅ መኪና ካለ ነዳጅ ትከታለህ። ፌመስ ስለሆንክ ነው፣ ሰዎችን ፌመስ ለማድረግ ነው። አንተ ከአንድ ከተለየ መደበኛ ሰው ተለይተህ አድርስ የተባልክበት ምክንያት ምንድን ነው? ከዛ በኋላ ደግሞ ገንዘቡን ካደረስክ በኋላ ቪዲዮ ትሰራለህ። በጣም ሞቅ አድርገህ ነው የሚሰራው። እኔ እንደሰማሁት ከሆነ እኔ መደበቅ አላውቅም። ሚኪ ቪዲዮ ሰርተህ ፖስት ካደረግክ በኋላ ቪዲዮዎቹ ቫይራል እንኳን ካልወጡ ታጠፋለህ። ውሸት ከሆነ ታርማለህ። እኔ በቂ ደቂቃ ያስተዋላል። እና ምንድን ነው ያለው ጥቅም? ያው እኔ እርዳታ የጀመርኩት ከማፊ ጋር ነው። እርዳታ ለምን እናንተ ተመረጣችሁ የሚለው መራጩን ነው መጠየቅ እንጂ የተመረጡትን እንዴት መጠየቅ ይቻላል? እኔ ተመራጭ ነኝ። እኔ እንዴት አውቃለሁ መመረጥ? መራጩን ነው መጠየቅ። ለምን ተመረጠ ይሄ ሰው ተብሎ እንጂ እኔ ምን አውቃለሁ? ተመረጥኩኝ። የተመረጥኩት ደግሞ ትክክለኛ አድራሽ ነኝ ብዬ ስለማስብ ይሆናል። ትክክለኛም አድራሽ ነኝ ማለት ምክንያቱም ዛሬ ደረቴን ነፍቼ እዚህ ጋር የማወራው 5 ሳንቲ ነገር የኢትዮጵያ ሕዝብ 5 ሳንቲ ገንዘብ ስለሌለብኝ ነው። ንጹህ ስለሆንኩ ነው ደረቴን ነፍቼ አንተ ጋር የመጣሁት። አንድም ቢሆን የሆነ ነገር ቢኖርብኝ ተሽሎክልኬ ምክንያት ፈጥሬ ጠፋ ነበር። እና ቴዲ እዚህ ላይ አንድ ነገር አለ ለሚኪ የምጨምረው። ሀቢባን ያስተዋወቀች እሷን ሴት አይደል እንዴ? ስለዚህ ጉዳይ አብርሽዬ ይቅርታ፣ በጣም ነው ማከብር፣ በጣም ነው ወድ ይቋጨዋል። እኔ ስለዚህ ጉዳይ አላወራም። ይሄ ጉዳይ በህግ የተያዘ ነው ካለ አንድ ሰው ህግ ተይዟል፣ የኢትዮጵያ መንግስት ይዟል። ይሄ ወንጀል ነው በራሱ። ስለዚህ ጉዳይ ማለት ምንም አይነት መረጃ መስጠት ፈልጋለሁ፣ መንግስት ይቋጨዋል። ሀቢባም እጇ አለችበት፣ መጠየቅ አለባት በቴዲ ደግሞ ይሄንን ነገር፣ ምክንያቱም እሷ እያወቀች ነው። በአንድ በህግ የተያዘውን ጉዳይ ግለሰቦቹ አንናገርም ካሉ ያለመናገር መብታቸው የተጠበቀ ነው። እሱን እናክብር። በእርዳታው ጉዳይ ላይ አሁን እኔ እርዳታው ላይ ነው ትልቁ ጥያቄ። ኦኬ ሚኪ፣ ለምሳሌ እኔ አሁን አንተ 50 ሺህ ብር አድርስልኝ ብዬ ለሆነ ሰው ብሰጥህ ምንድን ነው ጥቅም? 50 ሺህ ብር አድርስ የመንፈስ እርካታ ነው ያንተ ጥቅም ምንድን ነው? የመንፈስ እርካታ ነው? ተወዳጅነት፣ ምስጋና፣ እዛ ጋር የምታየው ሳትስፋይ እነሱ የሚያሳዩ ሳትስፋይ። እንዲሁም ደግሞ ቅድም እንዳየኸው እንግዲህ 100 ሺህ ብር ልኮ 80 ሺህ ብሩን ሰጥቼ 20 ሺህ ብር እንደዚህ የሚሰጠኝ ታይም አለ። እንደ ቅድም ከፍራውል ጋር እንደሰማ እንደዚህም አሁን አንዳንድ ደረጃዎች ይመጡና ይሄንን 50 ሺህ ብር ለዚህ ስጥ፣ እቺን 10 ሺህ ብር ደግሞ ለአንተ ይላሉ። ያቺ 10 ሺህ ብር ከሱ ጥቅም፣ ከነዛ ደግሞ የነሱ የመንፈስ እርካታና ተወዳጅነትን ለማግኘት ነው። ሁሉም ሰው የሆነ ነገር ይፈልጋል ፎር ማለት ነው። እኛ የሰው ፍጡር ነን፣ ደካማ ነን፣ የሆነ ነገር እንፈልጋለን። በዚህ መልኩ ነው ያለው ነገር በጠቅላላ። ቴንክ ዩ። አይ በዋነኛነት ከሰው ጋር እንትን የሚከተው ቅራኔ ውስጥ የሚከተው በተለይ አሁን ለምሳሌ ሚኪ የተናገረው ምንድን ሰጣቸዋል? በቃ 10 ሺህ ራሴ ያለት ነው ያንን እክልላለሁ፣ ተወዳጅነትን ማገኛለሁ። ደግሞ እርዳታ የሚሰጡ ሰዎች ካላቸው ስለሆነ የሚሰጡት 10ም 20ም ማገኛለሁ አለ። አሁን ልክ እንደዚህ እርዳታ የምትሰበስቡ ሰዎች የምታገኙትን ነገር ለምሳሌ 60 በ40 ነው የምትሰሩት ወይ 70 በ30 ነው ወይ 80 በ20 ነው ወይ 90 በ10 ነው ወይ? ግልጽ አድርጋችሁ ኮሚሽን እጠይቃለሁ እኔ ለሐቄ ነው እንደ ሻማ እየቀለጥኩ ነው ምናምን ስትሉ ይሄ ህዝብ ይጠይቃል። ግልጽነት ማክበር አለብን ይመስለኛል። አንድ ሰው በእርዳታ ጉዳይ ሚኪ ኮሚሽን ጠይቆኛል ወይም እርዳታ አጉሎ ሰጥቶኛል የሚል ካለ እዚህ አደባባይ ላይ ሰቀሉኝ። ኤኒ ታይም መጥቼ ለምን ትሰቀላለህ? ስህተቶች ካሉ ይታረማሉ። በቃ ኤኒ ታይም መምጣት ይችላል። ለዛ ነገር አለ። ይሄ ነገሩ ግን እንዳለው በተወሰነ መልኩ የምንጠቀመው ነገር አለ ማለቱ እኔ አከብረዋለሁ። ሌሎቹ በደፈናው ከሚሉ በተወሰነች 5,000 10,000 20,000 የሆነ ለሻይ መጠጫ ያደርጉልናል ከተባለ ሰው ይሄ የእርዳታው ስራ በተወሰነ መልኩ ጥቅም አለው ማለት ነው። በተወሰነ በደፈናው ግን ጭጭ ዝም የሚባል ከሆነ ጥያቄ ምልክት እየተሰደበ ማንም ለጽድቅ አይሰራም። ማንም ለጽድቅ አይሰራም። ቴዲ ታደርጋለህ ስለበሳችሁ ሲባል አንድ ቅድም የሆነ ቪዲዮ እያየሁ ነበር። አንተ ገና ለገና ልብስ እያስፎገራቸው ነው ሲባል ሰምቶ ነው መሰለኝ ከኋላ ጭቃ በጭቃ የሆነ ሱሪ አድርጎ እርዳታ ሊሰጣል። ለራስህ ጥያቄ አለኝ ቴዲ፣ ለአንተ ጥያቄ አለኝ። አሁን ይሄንን ነገር አንተ እየተሰደብ ብር እያትደረስክ እየተሰደብክ እየተሞለጭ ታደርገዋለሁ። እኔ አላደርገውም። እውነቴን ነው።
እንዳለው ሚኪሻ በተወሰነ ሚኪ እኮ ነገር ባሪፍ ነው። በነፃ ይሰራል ማለት